እነኚህ ድንቅ የኢትዮጵያ ልጆች በዛ ወቅት አብረው ከምሩጽ ጋር ሲሮጡ የነበራቸው እልህ ወኔ የሀገር ፍቅር ስሜት ምን ይመስል ነበር? ትውስታቸው ምንድነው? በወንድማቸው ማጣትስ ምን ተሰማቸው የሚለው ነገር ለማወያየት ያቀረብኩላቸውን ጥሪ ተቀብለው እዚህ መሐከላችን ተገኝተዋል። እስቲ ለትዝታ ይሄን ኦዲዮ እናዳምጠው በጋራ። Of Finland, Nyambui moving up on the outside, Rifle behind him, then Coghlan of Ireland, who's well back in the early stages with Milonig, and well back in the field also is the Czech Sikora. Yifter is running second last and Marninka is last. 7:01, Podotkin of Russia with 12 to go, and he's setting a reasonable pace to start off with. Yes, he's setting a good pace. He's got a personal best of 13:17, which is pretty close to the best in the world. The world record is 13:08.4. Okay, ይሄ ለትውስታ ነው። በኋላ እነሱ ያነሱታል። ሊንኩን ለጥፌላችኋለሁ ማየት ትችላላችሁ። እጅግ በጣም ቁጭ ብድግ የሚያደርግ ስሜት የፈጠረ ነበር። አሁን ቃል ኪዳን ወንድሜንም እያየው ነው። እጅግ ማከብረው በኢትዮጵያ ጉዳይ ላይ ከረጅም ጊዜ ጀምሮ የሀገር ፍቅር ትርጉሙን ለብዙዎቻችን ግንዛቤ ሲያስጨብጠን የነበረ ነው። እጅግ በጣም ደስ ይላል። በነገራችን ላይ አትሌት ምሩጽ ይፍጠር የጸሎተ ፍታት በካናዳ ተደርጎለታል። እጅግ ያሳዝናል። ለሀገሩ ባለውለታ ነበር። ሀገሩ ግን የሱን ውለታ መክፈል አልቻለችም። በስተመጨረሻ የካናዳ መንግስት እየጦረው ነው ህይወቱ ያለፈው። ብዙዎቻችሁ ደም ቆጥራችሁ አጥንት ቆጥራችሁ ደም አንጥራችሁ ለምትፈላሰፉ ሰዎች ጀግናው አትሌት ምሩጽ ይፍጠር የትግራይ ሰው ነው፣ የዛላምበሳ ሰው ነው። ግን በትግራይ ተወላጅነቱ ያገኘው ጥቅም የለምና በጭፍን የምንሰጠው ድምዳሜ እንድናርመው ይሄ ራሱ ምልክት ነው። የሀገር ኩራት የሀገር ብሔራዊ ጀግና የነበረ ወንድም አሁን ነው ምናልባት አስከሬኑ ወደ ኢትዮጵያ እንዲገባ ክብርት አምባሳደር ብርቱካን በቦታው ተገኝተው ጸሎተ ፍታቱንም ተከታትለዋል። በተቃውሞ ጎራም ያለ በደጋፊም ጎራ ያለ በጋራ ሆኖ የብሔራዊ ጀግናችንን ለማሰብ ጥረት መደረጉ አትሊስት እጅግ በጣም ደስ የሚያሰኝ ነው። የኢትዮጵያ መንግስትም የአትሌቱ አስከሬን ወደ ኢትዮጵያ የሚገባበትን ተገቢው የጀግና አቀባበል የሚደረግለትን ለማመቻቸት ጥረት እንዳደረገ ሰምቻለሁ። ይሄን በስፍራው ከነበረ ወንድማችን የኢትዮጵያን ፕሮስፐረስ ዘጋቢ በኋላ ላይ ከነኚህ እንግዶች በኋላ ያቀርብልናል። ከሁሉ በፊት ያንድ ወቅት ትዝታችንን ሰቀዛችሁ ይዛችሁ መንፈሳችንን ወጥራችሁ አንገታችንን በደፋንበት ሰዓት በተለይም ኢትዮጵያ ተገልላ በነበረበት የስፖርቱ ዓለም ከፖለቲካ ጋር ተያይዞ ኢትዮጵያ እንዳትሳተፍ በተገለለችበት ሰዓት ወይም ራሷን ባገለለችበት ወቅት ከዛ በኋላ በተገኘ የውድድር ሂደት ውስጥ አረንጓዴው ጎርፍ የሚለውን ስም ያስገኛችሁ ከዛም አልፎ አዲስ አበባ ስታዲየም ፊት ለፊት አረንጓዴ ጎርፍ የሚል ሆቴል እስኪከፈት ድረስ ያደረጋችሁ ብርቅ የኢትዮጵያ ጀግኖች ልጆች አትሌት መሐመድ ከድር እንዲሁም አትሌት ፒቲ ኦፊሰር ብርሃኑ ግርማ ጥሬን አክብራችሁ ስለተገኛችሁ የኢትዮጵያ አምላክ ዛሬም እድሜና ጤና እንዲሰጥኝልኝ እመኛለሁ። እንደናንተ አይነቱን ኢትዮጵያ እንድትፈጥር እመኛለሁ። እንኳን ደህና መጣችሁ ወንድሞቼ። እንኳን ደህና ቆዩ። የተለየ የተዘበራረቀ ስሜት ውስጥ ነው የሚከተኝ ድምጻቸውን ሰማ። በተለይም ጋሽ መሐመድን ጄኔቫ በአንድ ጉዳይ ሳገኘው ሰው አላወቀውም። እኔ ሳየው ነው የተረዳሁት የነበረውና ጀግኖቻችን ሌላ ምንም ባናደርግላቸው እንኳን ፍቅር ልንሰጣቸው ይገባልና እነኚህ ድንቅ የኢትዮጵያ ልጆች ዛሬም በማዕከላችን ስለተገኙ እጅግ በጣም ደስተኛ ነኝ። ጋሽ መሐመድ ካንተ ልጀምርና እንደምታውቀው ጀግናው አትሌት ምሩጽ ይፍጠር ከዚህ ዓለም በሞት ተለይቷል። ጽናቱን እንዲሰጣችሁ እመኛለሁ እንደ ጓደኛ እንደ ባልደረባ። ለመሆኑ ከጋሽ ምሩጽ ጋር እንዴት ነው ትውቃችሁን የጀመራችሁት? በዚህ እንጀምርስ። ሄሎ ይሰማል አይደል? አዎ ይሰማል ጋሽ መሐመድ። ከምሩጽ ጋር ቀደም ብለን የተዋወቅነው
ያው ስፖርት ሜዳ ነው ያስተዋወቀን። ከዛ በፊት እኔ አላውቀውም ነበር። ሻምበል ምሩጽ ከማናችንም ሲኒየር ነው። በጣም ትልቅ የቆየ አትሌት ነው። እኔ ሙኒክ ኦሎምፒክ ላይ እሱ ሲያሸንፍ በስልክ ብቻ ነው፣ በቴሌቪዥን እና በስልክ ነው የሰማሁት። ነሐስ ነው ያገኘው ሙኒክ ኦሎምፒክ። በዛን ሰዓት አዲስ ነበርኩኝ፣ ገና ወደ 4ኛ ክፍለ ጦር አልገባሁም። ነጌሌ ነበርኩኝ፣ ነጌሌ አርሲ ውስጥ። ሲሰማ ደስታ ተሰምቶኝ ከመጠን በላይ ነበር የተደሰትኩት። ከዛ በኋላ እኔ 4ኛ ክፍለ ጦር ከመጣሁ በኋላ ከሻምበል ምሩጽ ጋራ ልክ ሜዳ ላይ ስንገናኝ እሱ ስሮጥ ስናይ እኛም ተወዳዳሪ ሆነን አብረን ተሰልፈን ስንወዳደር እጅግ በጣም ተደሳችና እሱም እኛኑ እየደገፈም እኛም እሱን እየደገፍን እንደዚሁ አሳልፈናል እስከ መጨረሻ እስከ ውድድሩ ድረስ። እንደዛ ነው በእኔ በኩል ያሳለፍኩት። እውቅናችንን እንደዚህ ነበር። እጅግ በጣም አመሰግናለሁ። አትሌት ፒቲ ኦፊሰር ብርሃኑ ግርማ እንደዚሁ በኋላ ላይ የምታስታውሰኝ ነገር አለ። እዛ አብራችሁ ስትሮጡ በነበረበት ላይ ከነቁጥሩ ነው የማትረሳው። አንተ ደግሞ ለመሆኑ ትውቃችሁ እንዴትና መቼ ተጀመረ ብዬ ልነሳ ብርሃኑ? እሺ አመሰግናለሁ ሸመልስ፣ ስለዚህ ድር ስለበቃን እግዚአብሔር ይመስገን እላለሁ። በእውነቱ ሻምበል ምሩጽ ይፍጠር ምንም ተወዳዳሪ የሌለውና ትልቅ እልህኛ ኃይለኛ ምርጥ ኢትዮጵያዊ ጀግና ነበረ። በእውነቱ ትልቅ ሐዘን የተሰማኝ፣ ግን የሰው ልጅ ነንና ከሱ የሚለይ ነገር የለም። ሐዘኔ ግን በጣም ጥልቅና በጣም የበሰለ ነበረ። በ1997 ዓመተ ምህረት 79 ዓመተ ምህረት ነው የመጀመሪያ ወደ ኢንተርናሽናል ውድድር ስገባ። ከዛ ጊዜ ጀምሮ ነው እንግዲህ ሻምበል ምሩጽ ይፍጠርን ያወቅኩትኝ። ትልቅ ምሳሌና ትልቅ ጥበብ ያለው እልህኛ ውድ የኢትዮጵያዊ ልጅ ነበረ። በጠቀስከው ላይ በትግሬነትና በእንትን መካከል ያለው ያ የሚያምን ነገር ነው። እሱ ኢትዮጵያዊ ነው። ምርጥ የኢትዮጵያ ልጅ እልህኛ ለምዬ ኢትዮጵያ የቆመ ለዓለም ላይ ደረጃ ወሰን የሌለው ሰው ነው። አንበሳ በጣም አመሰግናለሁ። እጅግ አመሰግናለሁ ፒቲ ኦፊሰር ብርሃኑ ግርማ፣ እንዲሁም ጀግኖች አትሌቶቻችን መሐመድ ከድርም። እንደ ሰው እስቲ ስለ ግል ባህሪው ጥቂት እናስታውሰው። ምንድነው ትዝታችሁ? ጋሽ መሐመድ ከሻለቃ አትሌት ኃይሌ ምሩጽ ይፍጠር ጋራ አይቻለሁ። ከውድድርም በኋላ ተቃቅፋችሁ የምታደርጉትን ነገር አስታውሳለሁና እንደ ሰው በግል ምንድነው ትዝ የሚልህ ከሻለቃ ምሩጽ ካራክተር ወይም ስነ ባህሪ? የምሩጽ ባህሪ ከሁላችንም የተለየ እጅግ በጣም የሚያስደስት ነው። ከኛ ጋር መጫወት በስተቀር ሌላውንም ቢያገኝ እንደዛው ከማስደሰት በስተቀር አስቀይሞ አያውቅም። ሰውን አያስቀይምም። የማንኛውንም ሰው ሻምበል ምሩጽ በጣም በማይበት ቁጥር ተደሳች ነው፣ እልህኛ ነው። በውድድሩ ጊዜ ውድድር ውስጥ ከመግባታችንም በፊት እርስ በራሳችንን እንነጋገራለን። ስንነጋገር ሻምበል ምሩጽ በጣም እጅግ ከራሱ የበለጠ እኛንም ዛሬ በምንም አይነት አንሸነፍም እናሸንፋለን ከማለት በስተቀር ሌላ እንትን የለውም። በወቅቱም ምንም ጭንቅላታችንን ውስጥ ማንም አሸነፈ የምናስበው ነገር ስለ ሀገራችንን ብቻ ነው፣ ስለ ኢትዮጵያ ብቻ ነው የምናስበው። ስለዚህ ሻምበል ምሩጽ እልህኛና ታዋቂ ሰው ነው። ሻምበል ምሩጽን ጥሩነቱ ማንም ዘንድ የሚታወቅ ነው። ከሻምበል የምጠበቀው ማንም ሰው አንድ ቀን አስቀይሞኛል የምን ሰምቼ አላውቅም። እኛ እርስ በራስ ያው በጣም የምንዋደድ የምንፋቀር የምንወዳደር፣ በውድድሩ ወቅት ጀግና መሆኑን የሻምበል ምሩጽ ጀግንነት እኛ አይደለም ዓለም የመሰከረለት ጀግና ነው። ወደር የሌለ አትሌት ነው። እልህኛ ነው። በምንም አይነት ይሸነፋሉ የሚል ነገር የለም። ሁላችንም እንድናሸንፍ ነው እንጂ እሱ ቢሸነፍ እኛ እንድናሸንፍ ያስባል እንጂ ምቀኝነት፣ መጥፎ ነገር የሌለበት አትሌት ነው። በጣም አመሰግናለሁ ጋሽ መሐመድ። በጣም የገረመኝ ፒቲ ኦፊሰር ብርሃኑ
በዚህ ላይ እንድትጨምረው የምፈልገው የቲም ስፒሪታችሁ በጣም ወደር አልነበረውም። ለግል አልነበረም የምትሮጡት፣ በጋራ ታደክማላችሁ። የሀገር ራዕይ ነው። ተጠቃሚዎች አልነበራችሁም፣ ፍቅረ ንዋይ አልነበራችሁም። እንዴት ነው የምታስታውሰው የሻምበል ምሩጽን አጠቃላይ ባህሪ? ወላ ምንም ቃል የለኝም በእውነቱ ላለው ለመናገር። ምሩጽ ጀግና ነው። ምሩጽ የግሩፕ ስራችን በቡድን ስራችን በሙሉ የተደነቀ ትልቅ የቲማችን ካፒቴን የነበረ እንኳን ኢትዮጵያዊ ማዕከል ቀርቶ ኬንያዎች በአሁን ጊዜ በድል ደረጃ ባሉበት ቀርቶ የኛ ማሸነፍ ለነሱም እንዲሁም የኛ ትልቅ እርዳታ የሚያደርጉልን ነበሩ። ሐሳባችን የኢትዮጵያን ባንዲራ በዓለም ላይ ለማሳወቅ ብቻ ነበር። የግል እንትን አልነበረንም እና ምሩጽ ይፍጠር ሁላችንን በሞራ በመገንባት የሱን አርአያ በመከተል ወደፊት እንድንገፋ ብዙ አመትን በዓለም ላይ ዞር ያለው ከሱ ጋራ ከምሩጽ ጋራ ጋሽ መሐመድ በይበልጥ ብዙ ነገሮችን ብዙ አሳልፈናል። ያሳለፉኝ ሰዎች ናቸው። አድገንም በዓለም ላይም ዞረናል። ብዙ ምሳሌና ትልቅ ጀግንነትን የተጎናጸፈ እልህኛ ለኔም እልህ እንዲሰጠኝና እንድማርበት ያደረገኝ በጥቅም ደረጃ ሳይሆንም ኢትዮጵያ የምትጠራበትን ማድረግ ብቻ ነው። ይሄ ነው ደስታችን። እግዚአብሔር ይመስገን። ደስ ይለኛል። አመሰግናለሁ። እጅግ በጣም አመሰግናለሁ። እስቲ ትንሽ ወደ ኋላ አንድ ኦዲዮ ላሰማችሁ። እናንተ ሜዳ ውስጥ ስለነበራችሁ ያኔ ትዝ ላይላችሁ ይችላል፣ ግን ይሄን ኦዲዮውን ስሙት እስቲ አንዴ። And he's setting out to, as if he means to keep that pace going. We had an interview with the Ethiopian coach earlier, and they're determined to set a fast pace. There's Yifter on the outside of the screen coming into contact with the leader behind Nyambui there in the black. Very strong striding, and Nyambui in fact has the second best time in the world ever, but he didn't look very good in the heats at all. Right, let's call them as they come around the turn into the straight once again. That's Fedotkin of Russia in front. Running second is Kadir. Third is Mohammed. Fourth in the black is Nyambui. Then came John Tracy of Ireland. Yifter in the middle of the field from Vainio in the blue. Coughlin is next, the tall boy in green from Rifle Milanik. Then came the Czechoslovakian Sikor. በጣም የሚገርም ነው። ይሄን ስሰማ ዛሬም አሁንም ቢሆን ልክ አሁን እየተወዳደራችሁ ያለው ነው የሚመስለው። በተለይ ጋሽ መሐመድ ረጅም ዙር በመሪነት ታካሄድ ነበር። ያን ስሜት ታስታውሰዋለህ አሁን ጋሽ መሐመድ? አዎ በጣም አስታውሳለሁ። ጓደኞችንም በማጣታችን እጅግ በጣም እናዝናለን። መናገርም የምንችለው ነገር ይሄው ነው። ከሁሉ በላይ ነው። ሻምበል ምሩጽ ስለሱ ታሪክም መናገር አያስፈልግም። ዓለም የምናገርለት ነውና ጓደኛዬን በማጣቴ እኔ በጣም ተሰምቶኛል። ማንም ሰው ይሞታል። ሁላችንም ማድረግ የምንችለው ነገር ቢኖር ከመሞት እናስቀር ነበር። እንኳን እኛ ቀርቶ የዓለም ሕዝብ ያስቀር ነበር። የኢትዮጵያ ሕዝብ ወደ ኋላ አይልም። ለማንኛውም ሁላችንም ስንለይ በጣም እናዝናለን። ጋሽ መሐመድ ስም ከመቃብር በላይ ነው። ጀግና ነህ። ጀግንነትህ ነው ዛሬ አስታውሰን እንድንፈልገህ ያደረገው። አይተሃል። ያገኘው ጊዜ አንገትህን አርቅፌ ያለቀስኩትን እንባ ታስታውሰዋለህ። የሀገር ባለውለታ ነህ። ታሪክ ያነሳሃል። አይዞ ቢያንስ የእኛን ልብ ማርከሃል ጋሽ መሐመድ። ማናችንም እናልፋለን፣ ከዛም ይቀር የለም። ታሪክ ዘላለማዊ ነው። ወደ ፒቲ ኦፊሰር ብርሃኑ ልመለስ። ብርሃኑ እዛ ላይ አይተዋል ወይ ያልከኝ ነገር አለ? እስቲ ወደዛ መልሰኝ። ይሄን ስታስብ አብራችሁ ስትሮጡ ከምሩጽ ጋር የነበረውን ሁኔታ እንዴት ትገልጸዋለህ? ወላ እንግዲህ በእውነቱ ገለጻዬን ለመግለጽ በቃላት ለመግለጽ አልችለውም። ምሩጽ ይፍጠር ለግሉ ሳይሆን የቡድን አሸናፊነትን እምነት አለው። ፍላጎታችን እገሌ ያሸንፍ አይደለም። እኛ ቀዳሚነት ሆነን በር በመዝጋት በመሽቀዳደም ጋሽ መሐመድ በይበልጥ በብዙ ፔስ ሜከር በመሆን ለሻምበል ምሩጽ ይፍጠር ትልቁን ልድል ያበቃው ትልቅ ጀግና አትሌታችን ነው። ሻምበል ምሩጽ እግዚአብሔር ይመስገን እንግዲህ ሬሳው ወደ እናት ሀገሩ ወደ ኢትዮጵያ በመግባቱ በጣም እደሰታለሁ። የሱ ምኞትም ነበረ። እንግዲህ ሁላችንም ከዛ ስለማንቀር እግዚአብሔር እንግዲህ ባለበት ጊዜ ሁላችንም እንመኘዋለን። እግዚአብሔር ነፍሱን ይማርክልን። በጣም አመሰግናለሁ ጋሽ ብርሃኑ። ምናልባት የለበስከውን ቲሸርት ዛሬም ታስታውሰው ነበር። እስቲ አስታውሰኝ፣ የሱ ስንት ቁጥር ነበር? ያንተ ስንት ቁጥር ነበር? ሻምበል ምሩጽ 96 ቁጥር ነበር ይመስለኛል። እኔ 92 ቁጥር ነው። ይሄ 1981 ማድሪድ ላይ ነው፣ አረንጓዴ ጎርፍ። እኔ በጁኒየር ውስጥ ነበርኩ። በዛም ጊዜ ጁኒየር ስለሌለ
ለመጀመሪያ ጊዜ ኢትዮጵያ በቡድን አሸናፊ የሆነችበት ነው። አረንጓዴ ጎርፍ የሚባልበት ነው። እነ ቶሎሳ ቆቱ፣ እሸቱ ሱራ፣ ደረጀ ነዲ፣ ሻምበል መሐመድ ከድር እነዚህ ሆነን ይሄን ውድድር ያደረግነው እና 1981 ነበረ። ከዛ በ4 ዓመት ተከታታይ 4 የወርቅ ሜዳሊያ ያገኘንበት ነበር። በነገራችን ላይ በኋላ ወጣቶችን ማሰልጠንም ጀምረ ነበር መሰለኝ። አሁን ስዊድን ስቶክሆልም የሚኖር አንድ ፍሬው የሚባል ልጅ ሰው ያረገኝ ወደ ስፖርት እንድገባ ያደረገኝ ቅን ደግ ሰው ነውና የከበረ ሰላምታ አቅርብልኝ እያለኝ ነው። አመሰግናለሁ። ብዙዎች ናቸው እግዚአብሔር ይመስገን ልጆቼ ለዚህ ለማበቃታቸው በጣም እደሰታለሁ። በአገር ቤትም ለትምህርት የሚተላኩት በአሰልጣኝነቴ ነው። ለዛም ነው። አመሰግናለሁ። ኦኬ ወደ ቀጣይ ጥያቄ ልመለስ። ጋሽ መሐመድ ብዙዎች ያንን ጊዜ ያስታውሱታል። በተለይም አረንጓዴው ጎርፍ የሚለውን ስም የፈጠራችሁ ጊዜ ኢትዮጵያ የጀግኖች አትሌቶች መፍለቂያ እንዳልነበረች ዘንድሮ በቅርብ ጊዜ በተካሄደው ኦሎምፒክ ላይ ግን የተገኘው አንድ ወርቅ ብቻ ነበር። እንደው ስታስበው የኢትዮጵያ አትሌቲክስ ምን ማድረግ አለበት ብለህ ታስባለህ? ኬንያዎቹ እየገነኑ እየመጡ ኢትዮጵያውያን ስፖርቱ አትሊስት እንደ ድሮ በተለይ አትሌቲክሱ የሚያጓጓን አንገታችንን ቀና እንድናደርግ የሚያስችል ፐርፎርማንስ ላይ አይደለም ያለው። ምናልባት የመጪውን ዘመን ባላቅም የአትሌት ኃይሌ ገብረስላሴ ፕሬዝዳንት ሆኖ መመረጥ ለውጥ ሊያመጣ ይችል እንደው አላቅም። ግን ምን መደረግ አለበት ብለህ ታስባለህ ጋሽ መሐመድ እንደ አትሌት? እኔ እንደሚመስለኝ አንድ ወቅት ማንም አትሌት አንዴ ኮንዲሽኑ ሲመጣለት ወደ ላይ ይወጣል፣ ሌላ ጊዜ ዝቅ ይላል። የሁኔታው ነው እንደ አሰናጣቸው ነው እንደ ስልጠናው አይነት ነው። ስለዚህ አትሌቶቹ አንድ ጊዜ እንደዚህ በማጣታቸው ምንም የሚሰማን ነገር የለም። ማሸነፍ መሸነፍ ያለ ነገር ነው። አሁንም ቢሆን ጠንክሮ መስራት አለባቸው። ኦሎምፒክ ሲመጣ መዘጋጀት አለባቸው። ከዛ በኋላ ካሸነፉም በኋላ ያው ፍቅር በስፖርተኞች ዘንድ አለ። እኔ እንደሚያስበው እና ኃይሌም ሆነ እነ ቀነኒሳም ሆነ እነሱ በጠቅላላ ሲወዳደሩ አያለው እና ስለሺ ሁሉም ሲጨርሱ ተቃቅፎ ተሳስሞ ነው የሚሄዱት። ያንን ታሪክ ደግሞ ማንም አይረሳም። እንደ ሌላ አትሌት አይደለም። የኢትዮጵያ አትሌት አሸነፈ ተሸነፈ የሚጣሉት ሌሎቹ ይጣላሉ። የኛዎቹ እኮ እስከ ዘላለም እንደ ባህል የቆጠርነው ነገር ነውና አሁንም ቢሆን በርቱ፣ ጠንክሩ። አሰልጣኞችም ደግሞ ከነሱ ባይለዩ ሁልጊዜ አሰልጣኞች ጠባያቸውን ያውቃሉ። የአትሌቱን ጠባይ በወቅቱ እንዲያቱ፣ በወቅቱ እንዲሰለጥኑ፣ በወቅቱ ማታ ኢቭን በጊዜ እንዲተኙ የሚያደርግ አሰልጣኝ ነው። ሆቴል ሲገቡ ይሄ የአሰልጣኝ አስተዋጽኦም አለ። ይሄን ነገር ኃይሌም ሊያስረዳቸው ይችላል። እንደ ፕሬዚደንቱ ብቻ ሳይሆን እንደ አትሌትም ኤክስፔሪየንስ ያሉት ብዙ አሉ እዛ። ስለዚህ በመረዳዳት ለሚቀጥለው እቺ የጠፋችውን እንደሚመልሱ በጣም አምናለሁ። እኛ ደግሞ አረንጓዴ ጎርፍ ላይ የመጀመሪያ አንድ ቁጥር መሆን ትናጣ በሁለተኛ አመቱ ሮም ላይ ያችን ከአዋቂም አትሌትን በትልልቆችም በትንንሾቹም ወርቅ በሙሉ በነጠላም በቡድን አሸንፈናል። ያንን እልህ ተወጥተናል ብድሩን። አሁን የሚቀጥለው ደግሞ አትሌቶቹ ይሄን ውለታ ይመልሳሉ። ይሄን እስካሁን አይተኙም፣ ያስባሉ፣ አሰልጣኝም ያስባል። ግን እግዚአብሔር ድሉና ሁሉ ነገር ከነሱ ጋር ይሁን እላለሁ። በእኔ በኩል ያለኝ ይሄው ነው። እድሉ ስለተሰጠን እኛንም በአደባባይ ስላቀረባችሁን እጅግ በጣም አመሰግናለሁ። እስከ ዘላለም አልረሳም። ሁላችሁም ደህና ሁኑልኝ። በጣም አመሰግናለሁ በእኔ በኩል። እግዚአብሔር ይስጥልኝ ጋሽ መሐመድ፣ በጣም ከልብ አመሰግናለሁ። ጋሽ ብርሃኑ በዚህ ላይ የምትጨምረው ካለ? ወላ አመሰግናለሁ። እንግዲህ ሽመልስ በእውነቱ ውስጥ የሚሰማኝ ነገር ነው። እንግዲህ ለአንድ ውጤት መብቃት የሚችለው በቦታ ላይ የሚቀመጡት ባለሙያዎች ሲቀመጡ ነው። ያለ ባለሙያ ማንኛውም ነገር ሊሆን አይችልም። ኃይሌ ማለት ደሙ፣ ልቡ፣ ስነህልና በሙሉ በስፖርት የተካተተ ጀግና አትሌታችን ነው። ኃይሌ ቦታውን መያዙ ትልቅ ነገር ነው። ደስ ይለናል። ለኃይሌ ማለት ይሄኛውን ብቻ ሳይሆን ኃይሌ በዓለም ላይ ያለ ለዓለምም ቶፕ አሰልጣኝ ነው፣ ቶፕ ፕሬዚደንት ሆኖ እንደ ሳብስታንኮ
የሚሆን አትሌት ነው። ትልቅ ነገር አይደለም፣ ግን ኃይሌ ሊቆጣጠርልን ይችላል። ይሄንን ሁሉ ነገሮች ከስር ያሉትን አሰልጣኞች፣ ቦታው ላይ ያሉ ሰዎችን እንደነ መሐመድ ከድር፣ እንደ መኖር ይፍጠር፣ እንደማን የነበሩ አትሌቶቻችን ቦታቸውን ሁሉ አጥተው የወጡት ያ ችግር ስላለ ነው። በፌዴሬሽናችን ውስጥ በሽታ ስለነበረ ነው። በእውነቱ በጣም እያዘን ውስጤ ቁስል እየተሰማኝ ነው። ያለ ሙያ የተቀመጡ ሰዎች በሙራቸው ውጤታችን ጠፍቷል። ያመኛል። እዚህ ያለው ምዬ ኢትዮጵያ ስሟ ሲጠፋ ያመኛል። ለዚህ ሁሉ ኃይሌ ይሄን ሁሉ አስተካክሎ ከመራ ውጤቱ ሊያምር ይችላል። ምዬ ኢትዮጵያ በውጤቷ ሁሉ ጊዜ እንድታምርልኝ እፈልጋለሁ። ትክክለኛ ሰዎች በቦታ ላይ አሁንም እንዲቀመጡልን ነው። ታውቁታላችሁ። ፌዴሬሽናችን መሐመድ የት ነበር እንደተቀመጠ፣ ምሩጽ ይፍጠር የት እንዳስቀመጡት ታውቃላችሁ። ያለ ቦያው ያለ ምንም ችሎታ የሌላችሁ ሰዎች ተቀምጠውብን ለዚህ ሁሉ ውጤት ጥፋት የመጣ ነው። አሁንም ውጤታችን ያምራል። ትክክለኛ ሰዎች ኃይሌው እንዲያስተካክሉ እንመኛለሁ። አመሰግናለሁ። ሽመልስ ሜርሲ። ጋሽ ብርሃኑም ጋሽ መሐመድ ተሳታፊዎቼ በጣም አድናቆታቸውን ምስጋናቸውን እየገለጹ ነው። አስተያየት ወይ ጥያቄ ያላችሁ ካላችሁ ለአንድ ሰው እድል እሰጣለሁ። ቃልዬ ብትችል በጣም ደስ ይለኛል። ሌላ ምንም ቃላት የለኝም። ፍቅሬም አክብሮቴም ሁሌም የተለመደ ነው። የኢትዮጵያ አምላክ እድሜና ጤናችሁን ጠብቆ በተሰማራችሁበት ሙያ በተለይ በአትሌቲክሱ ዘርፍ የኢትዮጵያ ክብር ዳግም ተመልሶ ለማየት እንዲያበቃችሁ ምኞቴ ነው። አክብራችሁኝ ተገኝታችሁ የጀግናውን አትሌት ክብር በህሊና ጸሎት ስላሰብነው ስለሱም ስለተነጋገርን እጅግ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ጋሽ ብርሃኑም ጋሽ መሐመድም የኢትዮጵያ አምላክ ጤና ይስጥልን። እጅግ በጣም እናመሰግናለን። አመሰግናለሁ። ከሁሉም በላይ አንረሳችሁም፣ አትረሱንም። እኛም እስከ ዘላለም እናመሰግናለን። በጣም እናመሰግናለን። ከማንም አብልጠን ነው የምናያቸው። ታንኪዩ ጋሽ መሐመድ፣ ጋሽ ብርሃኑ ሰላም ሁኑልኝ። እግዚአብሔር ይስጥልኝ። አሜን። ሜርሲ ሜርሲ። ታንኪዩ። እናመሰግናለን። ኦኬ ይህን ይመስላል እንግዲህ። እምባ ያንቃቸዋል እነሱ፣ ምክንያቱም የጥቅም ሰዎች አልነበሩም እነኚህ ሰዎች። አረንጓዴው ጎርፍ ነበር የሚባሉት፣ ዘ ግሪን ፍለድ ነበር የሚባሉት። ትግሉ ቀላል አልነበረም። ይሄን አሁን ቅድም ያሰማዋችሁን ኦዲዮና ሊንክ ካያችሁት በጣም በጣም የሚያስገርም ነበረ። እልሁ፣ ግብግቡ፣ ግፊያው ቁጭ ብድግ ነበር ያሰኙት የኢትዮጵያን ሕዝብ እና ለዛ ነው ዳፋ የምትጽፈውን አይተናል። ቦይኮት ተጀምሯል፣ ለ3 ወር ወደ ኢትዮጵያ $4 አትላኩ ምናምን እያልክ ነው። ሁኬርስ አንተ ያንተን ዶላር ይዘተኛ ማን ይጨነቃል ብለህ ነው። ግን ሟርተኛ ነህ። በጣም ትገርመኛለህ። አሁን አንተ ሎቢውን እንደዚህ ስላጨናነክ የኢትዮጵያ ገደል የምትገባ ይመስላል። ምንድነው የምትፈልገው ግን አልገባኝም። እኔ ዋትስ ዩር ኢንትረስት? ምንድነው ፍላጎትህ? ምንድነው ኢንቴንሽንህ? ምንድነው? ወያኔ ይወድቃል በከረንሲ እጥረት ተባለ። ነፈስ ይኸውልህ፣ የሚያስከብራችሁን ነገር ብትሰሩ ጥሩ ነው። ረቢሽ ነው ተቃዋሚው በሙሉ ራቢሽ ነው። ገባ? ህዳሴ ግድብ አይገደብም፣ ግልገል ጊቤ አያልቅም፣ $1 አትላኩ፣ በኢትዮጵያን ኤርላይንስ አትሂዱ። የትኛው ሰራላችሁ? እስቲ የትኛው ሰራላችሁ? ካን ዩ ቴል ሚ? እና ሉሊሻ እረፊ፣ ነገር አትለኩሽ። ሎቢውን እኮ አጨናነቀብን። ተው ብንለው እምቢ አለ። እሺ ፒፕልሰን ነው መሰል ቀይ የሰጠው። ፒፕልሰን አማላጅ መታለች እቺ ሉሊሻ የምትባል ደግሞ አልችላትም ተረቧንና እስቲ አንሳለት። ቃልዬ ወደ ማይኩ ናና እስቲ የጀግናውን አትሌት ምሩጽን። እሺ ማይኩን ትወስዳለህ ፒፕልሰን፣ በቃ ውሰደውና ናና እሱን እናስብ። በአጭር ጊዜ ውስጥ ካናዳ ለጀግናው አትሌት ምሩጽ ይፍጠር ጸሎተ ፍታት ተካሂዷል። ክብርት አምባሳደር እዛ ነበሩ። በተቃዋሚ ጎራ የተሰለፉም ግሩፖች ነበሩ። የሚገርማችሁ ተቃዋሚውና በኢትዮጵያ መንግስት በኩል ያሉ ደጋፊዎች በሰላም ጀግናውን አትሌት ክብር የሰጡበት ጊዜ አሁን ነበርና ለክብርት አምባሳደር ብርቱካን አያኖም ልባዊ አክብሮቴ ይድረስልኝ በህዳሴ ለኢትዮጵያ የውይይት ፎረም ስም እና ከቦታው ላይ የነበረው ኢትዮጵያን ፕሮስፐረስ እሱን ይዤ ቀርባለሁ። እስከዛ ድረስ
ፒፕልሰን ማይኩን ሰደው ዳፋ አንዱ አድሚን የሰጠውን ቀይ አንዱ ስለማያነሳ እንግዲህ ፍርዱን ከሰማይ ቤት ጠብቅ። ታንኪ ዩ እንደ መሰለ ጥሩ ኢንተርቪው ነበር እና ዳፋ በተደጋጋሚ የሚጽፈው ኦፌንሲቭ የሆነ ጸረ ኢትዮጵያ የሆነ ጽሁፉ ሆን ብሎ ፕሮቮክ ለማድረግ ነው እንጂ እውነት ክፉና በጎ መለየት አቅቶት አይደለም። እና እኔ በተደጋጋሚ እንደ ዲስ ሶ ኢማቹር በቃ ሰልፍ ሴንተርድ አቴንሽን ለኔ ስጡኝ ነው በቃ ቶፒኩን የቤቱን አስተሳሰብ በሙሉ ወደ እኔ ቀይሩት ነው እና he wants to be controversial እና ፈልጎ ነው የሚያደርገው። እኔ ባለፈው ሳምንት በሱ ምክንያት ስንት ሰው ባውንስ አደረጉ ቀይ ሰጠሁት፣ ግን ሰውየው ትንሽ ይሉንታ የሚባል ነገር የለውም እና ሰዎች እንዳይሰቡት ከሌሎች ጋር እየተጣላው ባውንስ እየተደረጉ ኢቭን ከኔ ጋር ቅራኔ እየፈጠሩ ግን ያለ ማቋረጥ ችግር ይፈጥራል። ለምን? እና ይሄ ስለሆነ እኔ ለማንም ኤክስፕላኔሽን አልሰጥም። ጸዳ ያለ ከሁሉም በቀው ያንን ከጠበቀው ቢሄድ ካደረገ በህጉ ይገዛል። እንደ ሌሎች ጣልቃ ገብታችሁ ቀይ አትስጠው ምናምን የምትል ባውንስ ነው ማድረጋችሁ ራሳችሁ። ምክንያቱም ይዶን ነው እኛ ምን ያህል እንደምንቸገር። ይሄ ሰውዬ በጣም አስቸጋሪ የሆነ ካራክተር ያለው ለአድሚኖች የትም ቦታ ሩም ውስጥ እና የበላበትን ወጭት ሰባሪ ነው። እሱን እየተንከባከብ ነው ለኛ ችግር ነው የሚፈጥረው እና የዚህ አይነት ሁኔታ ስለሆነ ለዛ ነው እኔ ጀስት ይሰለቸኛል። እንደውም እንደዚህ አይነት ሰው ካለበት ጋር አድሚን ማድረግ ራሱ አልፈልግም። እኔ ጥዬው በወጣ ነው ደስ የሚለኝ። ስለዚህ እኔ አሁን ለቅለታለሁ ቀዩን፣ ግን ይግባው ትንሽ ይደግ እና ትንሽ ሃይጂኒክ ኢፌክት አለው። እንዴት አንድ ትልቅ ሰው ዘላለም እሱን ማኔጅ ማድረግ በሱ ችግር ሌላው ቤቱ ሁሉ መታበስ ይኖርበታል። እና እኔ አይለኝም ልታውቅ ይገባል። በአርስቱ ላይ በቶፒኩ ላይ ዲስከስ ማድረግ ትችላለህ። ከተረፈ ደግሞ ሰዎቹ እየጻፉ ቀይ ስጠው እያሉ እና ምንድነው የምታደርገው? እና እኔ ጀስት ሌሎቻችሁ ፕሊስ ዱ ናት ኢንተርፌር በዚህ በሩም አድሚንነት በጣም አድሚን ላለማድረግ ነው የምፈልገው። ብተው ደግሞ ትንሽ አስተዋጽኦ ይቀንሳል ነው እንጂ በተለይ እነዚህ ማይክ ይዛችሁ ማትናገሩ ሰዎች በቡድን ሆናችሁ ተቀምጣችሁ ወግናችሁ እከሌ አቋሙ ስለተስማማ ጥሩ ሰው ስለሆነ ቀይ አትስጠው ህግ አይከተል የምትሉ ሰዎች አትስማሙኝም። እንደዚህ አይነት ሰዎች የሚሰዳደሩበት ቦታ ላይ አድሚን ከማድረግ እኔ ራሴ ባልሰማም ባላይም ደስ ይለኛል። እና ይሄን ያለው የሚያንገፈግፈኝ ሎሬት you can take the mic I think ቃል ኪዳን መሰለኝ ሁለተኛው እንትን ልናገር የነበረው ቃል ኪዳን please take the mic። ቀናስተልኝ ፒፕልስን የኔ ስሜታዊ ሆነ ነበር። ምክንያቱም ሰው በተለያየ ውስጥ አይተነው የታዘብነው ሰው ነው። ሌላ ስድ ነው መረድ ነው። የትልልቅ ሰዎችን እናት ምን አመት ላርጋችሁ እያለ ይናገራል። ስለዚህ አንተ በዚህ ሰውዬ መጨነቅና መረበሽ ወይም ደግሞ የያዝከውን ስራ በአንድ ግለሰብ ምክንያት አልሰራም ብለህ ማለት ትክክል አይደለም ብዬ አምናለሁ። ምክንያቱም ቤት ሞዴሬት በምታደርግበት ሰዓት ይህን ግለሰብ ማስፈልገው ከሆነ አለማስገባት ሁሉ ትችላለህ። ከዚህ በፊት ዲያስፖራ ሩም ውስጥ እንግዲህ እኔ የኔን እናት እንግዲህ መነኩሴ አሮጊቷን ነው ከኋላዋ ምናምን ላርጋት ብሎ የጻፈውና አግጀው ነበር። እዛ ክፍል እኔ እያለሁ አይናገርም ነበር ማለት ነው። እዚህ ቤት ግን ያው ቤቱ የሎሬት ስለሆነ መቻቻል አስፈላጊ ነው። ስለዚህ በዚህ እንትን አትበል። ይሄ ያስተዳደግና የኢንፌሪዮሪቲ ችግር ነው። አቴንሽን ሲከርነት ይመስለኛል ነው ወደ ጎን ሰጥቶ በሌሎች ጉዳዮች ላይ መወያየት ነው። እንደዛ ነው የማምነው። በሁለተኛ ደረጃ ቅድም ያነሳችኋቸው አትሌቶች ጉዳይ እነኚህ ብርቅ የሆኑ ኢትዮጵያውያኖች ናቸው። ብርቅ በውስጣቸው ፖለቲካል ሽሩዲቲ የማይታይባቸው አስተያየት እንኳን ሲሰጡ እኔና እኔን መሰል ተቃዋሚዎች ሀይሌ የያዘው ቦታ ላይ የሀይሌ ብር ያስጨነቀው እንግሊዝን ነው የፖለቲካ ሹመት ነው ምናምን የሚል ነገር ምንሰጥበት የራሳችንን
ኢሉዥን ይሄ ውስጣችን ከሀገራችን ጋር ያሉንን አለመግባት እርስ በርስ በተተራመሰ መልክ የምንፈታውን ፍቺ እነኚህ አባቶች ያስቀመጡት ከሙያው ጋር ያደገ ሰው ስለሆነ ኃይሌ እነኚህን ችግሮች ሊፈታ የሚችል ሰው ነው ብለው ነው ያስቀመጡት። ይሄን ያህል ነው በእነኚህ ሰዎች ጭንቅላት ሙያና ባለሙያ እንዴት እንደሚከበር የሚታየው። ስለ አትሌት ምሩጽ ይፍጠር ሲነገር በጣም የሚያስገርመኝ ነገር አለ። የሚያስገርመኝ ነገር ምናልባት ኪሎ ሜትሩን ከተሳሳትኩ ታርሙኝ ይሆናል። ከዚህ በፊት ብየዋለሁ። ዛሬ የምታዩዋቸው እኔንና እናንተን የሚመስሉ አትሌቶች ሆዳቸውን ለመሙላትና ሳንቲም ፍለጋ በራሳቸው ፍላጎት ከሀገር እየወጡ ወይንም ፌዴሬሽኑ ኮራፕት ነው እንበልና ከሀገር እየወጡ ሲሄዱ የሚያመካኙት ፖለቲክሱን ነው። እንደውም ሄደው ጎጥ ውስጥ ይጠበቃሉ። ሰሞኑን የወጡትማ ሄደው ጎሳ ውስጥ ነው በ5,000 እና በ10,000 ኪሎ ሜትር ውድድር ሊወዳደር የሄደበት ሀገር በአንደኛው ወርቅ አምጥቶ በሁለተኛው ፊት ለ5,000 ይመስለኛል እንደኛው ማቅ ሁለቱ አሰልጣኞች በቀደም ሁለቱ አሰልጣኞቹ አንደኛው ዶክተር ኮስትሬ ሌላኛው ደግሞ ከሁለት አንዱ ነው ባለስልጣናት። እነኚህ ሰዎች የማሟሟቂያ ቦታ ይወስዱታል። ሰምታችሁት ሊሆን ይችላል ይህን ታሪክ። ማሟሟቂያ ቦታ ወስደውት ረሱት። ንጉሴ ሮባ የስታንኪ ማስተር ወሰዱና ረሱት። ሰውየው ተሟሙቆ ምን ብሎ ጨርሶ እነሱን ሲጠብቅ በኋላ መጡ። ይመጡና በመኪና ጭነው ወደ ውድድሩ ቦታ ሲወስዱት ውድድሩ ተጀምሮ ሰዎች የትና ሄደው የጠየቃቸው አንድ ጥያቄ ነው፣ ልግባ ወይ ብሎ ያው አይቻልም በህጉ መሰረት። ከዛ በኋላ አቅርበው ጠየቁት። የሆነውን ነገር አስረድቶ ወደ ሀገሩ መጣ። ወደ ሀገሩ ሲመጣ የደረሰበት ወርቅ አምጥቷል ብያቸዋል። በአንዱ ወርቅ አምጥቷል፣ በሌላኛው አልተሳተፈም። አገሩ ሲመጣ የገጠመው ነገር ምን እንደሆነ ታስታውሱ ከሆነ እስራት ነው። አውቀህ ነው ይሄንን ውድድር ያልተወዳደርከው። ታንኪዩ ሎሬት አውቀህ ነው ያልተወዳደርከው። ይሄን ኢትዮጵያን በዚህ ቦታ ላይ እንደዚህ ለማድረግ ነው ያጨናገፍከው ተብሎ ወደ እስር ቤት የተወረወረ። አሁን እስር ቤት መግባቱ አይደለም እኔን የሚያስገርመኝ። እስር ቤት ውስጥ 24/7 ባለው እረፍት ሰዓት ትሬኒንግ ይሰራ ነበር። ለሚቀጥለው ውድድር ከእስር ቤት ውስጥ ወጥቶ የሁለት ነው የሶስት ነገሮች አሸናፊ ለመሆን ነበር ዝግጅቱ። ስለ ቅጣቱ ወይም ስለ ታሰረው ነገር አገሬን ጥዬ ልክዳ የማለት ወይም የበቀል ጉዳይ በውስጡ ያልነበረ ሰው ነው። ኢትዮጵያዊነት ይሄ ነው። የሚያስገርመኝ ግን ከዚህ ነገር ኋላ ክሪቲካል የሆነ አስተሳሰብ ውስጥ ስገባ ለምንድን ነው እነ ዶክተር ወልደ መስቀል ኮስትሬ ኦር እነ ንጉሴ ሮባ እኛ ነን ያጠፋ ነው ስህተቱ የኛ ነው ብለው ሊሸፍኑለት ያልሞከሩበት ምክንያት ምንድን ነው? እኔ ላይ ይሄ ቢደረግ እጅግ ለበቀል ነው የምነሳው እውነቱን ይዤ በእነሱ ስህተት ምክንያት። ግን ያለቃና የተዋረድ መከባበርን በዚህ ውስጥ ይታያል። ፍቅር ማለት ነው እኛ ጋር የለም። አሁን ፍቅር አልባ ትውልድ ነው ያለነው። ፍቅር የሚባል ነገር በውስጣችን የሌለን ሰዎች ማለት ነው። ይሄን ሳስበውና አሁን ያሉትን ሳስብ በሩጫው ዓለም በፌዴሬሽኑ ኮራፕትድ ሆኖባቸው የተጎዱ ወይም ደግሞ በሌሎች እንደው ከህልማቸው ተነስተው ጅቡቲ ላይ ሮጠው ካሸነፉ በኋላ የሚቀጥለው አውሮፓ ውስጥ ሆነ በዛ ወጥተው ለመቅረት የሚሄዱ ደካማ መንፈስ ያላቸው ኢትዮጵያ ያልሆኑ ሰዎች ነው እየተፈጠሩና እየተወለዱ ያሉት። እና ኢትዮጵያዊነት የምንለው ያ ትልቅ የጋራ ነገር የምናስብበትን ነገር አፍርድን ያስበለተን ጥለነዋል ብዬ አምናለሁ። እና ይሄ ለእኔ በምሩጽ ይፍጠር ላይ ያለኝ ኢትዮጵያዊነት ምን አይነት እንደሆነ የሚያሳይ ነው። እነ መሐመድ ከድርን ልጅ ሆኜ ነው የማውቀው። በአራተኛ ክፍለ ጦር ውስጥ በነበረ ጊዜ ትዝ ይላችሁ ከሆነ ያኔ ጋር ዘም ባለው ጊዜ የሰልፈኝነት ወደ ይሄ ምንድን ነው ሯጭነት ምናምን ከየሰፈሩ ሰዎች እየመለመሉ ስታዲየም ውስጥ ያስተምሩ ነበር። እየሰሙ ከሆነ ሊናገሩ ይችላሉ። እና
እንደዚህ አይነት ነገሮች ነበሩ። በዚህ ነው የማውቃቸው። ኢትዮጵያውያኖች ናቸው። አንተ ትብስ አንቺ ትብሽ ተባብለው የሚሄዱ እጅግ የሚናፈቅ ትውልድ ነበሩ እነኛ ሰዎች ማለት ነው። ከዛ አልፌ እንግዲህ ቤት ውስጥ ነበርኩኝ ረዘም ላለ ሰዓት እንግዶቹ ከመቅረባቸውን በፊት እና አንዳንድ ማስታወሻ እያያዝኩ ነበረ። ባላንስ በተለይ የተናገረ በነበረበት ሰዓት ላይ አንድ ከውስጣችን የተሰረቀ ነገር እንዳለ የማውቀው ስለ መቃወምን የምንናገርበት አንደበት የለሰለሰና የሚስብ አድርገን ለማቅረብ እንሞክራለን። ስለ መደገፍም የምንናገርበት አንደበት በዛው አይነት ተመሳሳይ እንዲሆነ አድርገን እንናገራለን። በምንም አይነት መንገድ መቃወም ኔጌቲቭ ቶን ስለሆነ መለስለስ አይችልም። በቃ በፈለገው አይነት ካታጎሪ ብታስቀምጡት መቃወም ኔጌቲቭ ቶን ነው። የኔጌቲቭ ቅኝት ያለበት ነገር በፈለገው መንገድ መለስለስ አይችልም። መደገፍ ደግሞ በውስጡ ፖዚቲቭ ቲንኪንግ ውስጡ ስላለ መደገፍ ለስላሳ ነው፣ ትሁት ነው፣ ፔኔትሬት ያደርጋል በሰዎች ውስጥ። አሁን ቅድም ካስቀመጣቸው 3 ነጥቦች ውስጥ አስተያየት ሰጥቼ መውረድ እፈልጋለሁ። ሎሬት ከፈቀደልኝ በኋላ ደግሞ ራሴ በማስበው ነገር መናገር እፈልጋለሁ። እነዚህ 3 ነገሮች፣ አንደኛው አንድ ሰው ሃይማኖቱ ስለተነካ፣ ማንነቱ ስለተነካ ወይንም ደግሞ በመንግስት የመስተዳደር መዋቅሮች ጭቆና ስለደረሰበት ወይንም ደግሞ ስለታሰረ ስለተጉላላ፣ በእነዚህ ነገሮች ምክንያት አንድ ሰው ኢትዮጵያዊነትን መጥላት የለበትም። ቅድም ተመጠው ኢንስቲትዩሽናል ጫና ስለሚደርስባቸው ሰዎች ኢትዮጵያዊነታቸውን እስከ መጥላት ደርሰዋል የሚባል ነገር አለ። አንድ ሰው ማንነቱን በፈለገው አይነት መንገድ ቢደበደብም ከበደ ነው፣ ቢቀጠቀጥም ከበደ ነው፣ አካሎቹ በሙሉ ቢቆራረጡም ከበደ ነው። ኢትዮጵያዊነት በደም ከኛ ጋር የተቆራኘ ማንነት እንደመሆኑ መጠን ኮራፕትድ የሆኑ ኢንስቲትዩሽንስ ወይንም ደግሞ የመንግስት ጊዜ የሰጣቸው የመንግስት ባለስልጣናት ወይንም ደግሞ የሃይማኖት ድርጅት ሃይማኖቶቻችንን ስለነኩብን ኢትዮጵያዊነታችን አፈር ላይ ልንጥለውና ኢትዮጵያዊነቴን ጠላሁት ብለን ልንናገር አይገባም። ስለዚህ በዛ አይነት መንገድ ኢትዮጵያዊነታቸውን የሚጠሉ ሰዎች ኢትዮጵያዊ አይደሉም፣ አልነበሩምም፣ ሊሆኑም አይችሉም ማለት ነው። ሁለተኛው ማንኛውንም የፖለቲካ ድርጅት መንግስት መደራደር አለበት፣ ቁጭ ብሎ መነጋገር አለበት፣ ከማንኛውም የፖለቲካ ድርጅት ጋር መለማመጥ አለበት። እንዴ መንግስት ኢጂፕሽያኖችን እና ኤርትራውያኖችን ለመነጋገር እና ለመደራደር እየፈለገ እየለፋ አይደለም ወይ? ለምንድን ነው የኢትዮጵያን የፖለቲካ ተቃዋሚ ድርጅቶች በያሉበት ቦታ ላይ አናገር የማይፈልገው ይላል። እዚህ ላይ ከሰጠው አስተያየት ውስጥ በምሳሌነት ሲያስቀምጥ አሜሪካ ውስጥ የሚገኙ እንደ አክራሪ ፓርቲዎች ወይንም ደግሞ በሌሎች ሀገር ውስጥ ያሉ አክራሪ ፓርቲዎችን በምሳሌነት አስቀምጧል። ግን እዚህ ጋር ባላንስ ያልተረዳውና ያላየው አንድ ነጥብ ቢኖር የትኛውም የፖለቲካ ድርጅት ኢትዮጵያዊ እስከሆነ ድረስ መንግስት ተቀምጦ ላይ ወይንም መንግስትን የሚቃወሙ የፖለቲካ ድርጅቶች የሀገሪቱን ህገ መንግስት አክኖሎጅ አድርገውና ተቀብለው እስካሉ ድረስ የማይደራደርበት የማይነጋገርበት ምንም ምክንያት የለም። በአሁኑ ሰዓት በውጭ ሀገር የሚገኙ ኢትዮጵያውያኖች አንዳቸውም ኢትዮጵያ አይደለም። ሲጀመር ዜግነታቸውን ህጋዊ በሆነ መንገድ የያዝከውን ዜግነት ህጋዊ በሆነ መንገድ የሰጠን ሰዎች ነን። የሌሎች ሀገር ዜግነቶች ነው የያዝነው። የውጭ ዜጎች እስከሆነ ድረስ በሀገራችን ውስጥ ልንደራደር እንድንነጋገር የምንችልበት ኢንትረስት የለንም። ይሄ ቁልጭ ብሎ መታየት ያለበት ነገር ነው። ስለዚህ አንድ ሰው ኢትዮጵያዊ ሳይሆን ኢትዮጵያዊነቱን ቅድም ባልናቸው በፈለገው አይነት መንገድ የለወጠ ሰው መንግስት ሄዶ ሊያገኘውና ሊደራደረው ይችላል የሚለው አመለካከት ትንሽ አነስ ያለ ነው። ሌሎቹ ግን ቅድም ያነሳናቸው አሜሪካውያኖች ብለን አሜሪካን ሀገር ያሉ አክራሪ የሆኑትን የዘር የፖለቲካ ድርጅቶች ብናነሳ አሜሪካዊነታቸውን ለአንዲት ሰከንድ ወይንም ለአንዲት ደቂቃ አልጣሉትም። ሌሎችም እንግሊዝ ሀገርም ያሉ ውስጥ ግራ ተኮር የሆኑ አክራሪ የፖለቲካ ድርጅቶች ፈረንሳይም ውስጥ ብንሄድ ሌሎቹ ከነኚህ ሁሉ ጥያቄዎቻቸው ጀርባ ማንነታቸው
ፈረንሳይም ፈረንሳዊ፣ ጀርመኑም ጀርመናዊ፣ እንግሊዙም እንግሊዛዊ፣ አሜሪካውም አሜሪካውያኖች ናቸው። የኔና የእናንተ ሰዎች ብቻ ነን በማንነታችን ላይ እየቀለድን ያለነው። ማንነታችንን አሳልፈን ከሰጠን በኋላ ተመልሰን ያንን ማንነት ለመሆን የምንፈልግ እኛ ብቻ ነው። ይሄ ትልቅ ስህተት ነው። ይሄ ትልቅ ስህተት ነው እና መታረም አለባቸው እንደዚህ አይነት ነገሮች ብዬ አስባለሁ። በሌላ መንገድ መታየት አለበት ብዬ ማምነው ነገር ምንድን ነው? የእኛ ኢትዮጵያዊነት ብቻ አይደለም። እኛ የሀገራችን ሕግ ናቸው ብለን የምንላቸው በኢትዮጵያ ውስጥ የሚወጡ ማንኛውም ሕጎች እኛ በውጭም እንሁን ወይም በመንግስት ላይ ቅሬታ ያለን ሰዎች እንደ ሕግ አናያቸውም። እንደ ሕግ አናያቸውም። እንደ ሕግ የማናይበት ዋናው ምክንያት በእኛ ፍላጎት የተቀረጹ መስሎ ስለማይታየን እኛ ብቻ የጎላ ኢትዮጵያዊ ነን ብለን ስለምንገምት ነው። አይደለንም። እኛ የጎላን ኢትዮጵያ አይደለንም። ከሌላው ኢትዮጵያ አንለይም። የኔና የእናንተ ኢትዮጵያዊነት ብዥታ አለበት። ብዥታ ስላለበት ማንነታችንን ቀይረን የዕለት ጉርሳችንን ለመሙላትና ጤናማ ነው ብለን የምናስበውን ህይወት ለመኖር ባገኘነው አጋጣሚ ሀገራችንን ጥለን ወጥተናል። ሌላው ከ90 እስከ 100 ሚሊዮን የሚሆነው ህዝብ ግን መንግስት በዳይም ቢሆን የበደሉን ገፈት እየቀመሰ ያለ ህዝብ እሱ እንደመሆኑ መጠን በኢትዮጵያ ጉዳይ ላይ መወሰን የሚችለው ወይንም ደግሞ ኢትዮጵያዊ ችግሩን ማቅረብ የሚችለው የህብረተሰብ ነው ብዬ አምናለሁ እና የምናወዳድራቸው ነገሮች ቅድም እንዳልኩት በለሰለሰ ቶን የምናወዳድራቸው ነገሮች የሚጨበጡ አይደሉም፣ የማይዳበሱ ነገሮች ናቸው። ዛሬ በኢትዮጵያ ጉዳይ ላይ ስለ ተቃዋሚው አበክረን የምንናገረው ነገር ተቃዋሚ በሌለበት ምድር ላይ ነው። አገር ውስጥ ያሉ ተቃዋሚዎች ላይ መንግስት ጫና አድርሷል ብለን ስንል ትናንት ብየዋለሁ። መንግስት ጫና አድርሷል። ኦፍ ኮርስ ጫና አድርሷል። ለምን? የሀገሪቱ ወይም ደግሞ ናሽናል ኢንትረስት ብለን የምንለው ነገር ከግለሰቦች ኢንትረስት ቀዳሚነት ስላለው ነው። ከግለሰቦችም ይሁን ፓርቲዎች ናሽናል ኢንትረስት ቀዳሚነት አለ። በአሁኑ ሰዓት ሀገር ውስጥ የሚደራጁ የፖለቲካ ድርጅቶች አንድ እግራቸውን አገር ውስጥ አንድ እግራቸውን ውጭ ሀገር አድርገው በውጭ ሰዎች ድጎማና መመሪያ የሚንቀሳቀሱ የፖለቲካ ድርጅቶች ናቸው። ለዚህ መንግስት ከበቂ በላይ መረጃዎች አቅርቦ ነው የተወሰኑ ፓርቲዎች ላይ እገዳም ጫናም ሰዎችን አስሮ መመርመርም ደረጃ የተገባው። ያንን ለማየት ፍላጎት የለንም። በግለሰቦቹ ላይ የሚደርሰውን እንጂ የምናየው ሀገርን ከመጠበቅ አኳያ ያሉትን ነገሮች አላየንም። ዛሬ ኢትዮጵያን ለማፍረስ ማንም ይሁን ማን በኢትዮጵያ ጉዳይ ላይ 24/7 እየሰሩ ያሉ የኢትዮጵያ ተቃዋሚዎች እንዳሉ እናምናለን። የኢትዮጵያ ተቃዋሚዎች ማለት በአገር ደረጃ ኤርትራን ብትሉት ወይም ደግሞ ሱዳን ብትሉት ወይም ኢጅፕት ብትሉት ሌሎችም ለዚች ሀገር የማይተኙ የአረብ ሊግ ሀገሮች አሉ። ልባችን ያውቃል፣ እናውቃቸዋለን። የመንግስት ከፍተኛ ኃላፊነት እነኚህን ሀገሮች በሀገር ውስጥ የሚያደርጓቸውን ጫናዎች መቀነስና ኢትዮጵያን ከጦርነት ቀጠና ማውጣት ነው። ወይንም ኢትዮጵያ በሀገር ደረጃ እየሰራቻቸው ያሉትን ፕሮጀክቶች በሙሉ የማይደናቀፉበትን ሁኔታና ለሚፈለገው ግን የሚውሉበትን ሁኔታ ማመቻቸት ነው። ዛሬ የሚወዱን አፍሪካውያኖችን እንኳን የምናስደነግጥ ሀገር ነው። ይሄን ማየት መቻል አለበት። ኢትዮጵያ የሆነ በሙሉ የሚወዱንን ብለን የምናምናቸው በማንነታችን የሚመጻደቁ የባንዲራችንን ጥቃቅን ከለሮች ለራሳቸው መጠቀሚያ አድርገው ኢትዮጵያን እንደ እናት ወይም እንደ አባት ሀገር እንደ ነጻነት ሀገር የሚያዩዋት ሀገሮች ዛሬ የኢትዮጵያ አካሄድ ላያስደስታቸው ይችላል። አያስደስታቸውም። በቀደም እንዳልኩት ነው። ዛሬ ኢትዮጵያ በመጪው 5 ዓመታት ውስጥ የምታመርተው ወይም ደግሞ ለሽያጭም ለራሷም የምታውላቸው የሃይድሮ ኤሌክትሪክ ፓወር መጠን ከ60,000 ሜጋዋት በላይ ነው። ከ60,000 ሜጋዋት በላይ ነው። ይሄንን ሃይላይት አድርጋችሁ ስትይዙት ይሄ ነገር እንዳይደናቀፍ መንግስት ከሚፈልገው ማለት ከማንኛውም አገር ውስጥ የሚንቀሳቀስ በሌላ ሰዎች እጅ የሚመራ የፖለቲካ ድርጅት ነው ብሎ ካመነበት ጋራ መፋጠጥ ሊኖርበት ነው። ይፋጠጣል። ለምን? 60,000 ሜጋዋት ለአፍሪካ ብናወድረው ማለት ነው። አፍሪካ በአሁኑ ሰዓት ሆል አፍሪካ አህጉር የሚጠቀመውና የሚያመርተው የኤሌክትሪክ መጠን 147,000 ሜጋዋት ነው። አፍሪካ እንደ አህጉር
የኔና የእናንተ እናት አሁን በዚህ በ5 ዓመት ውስጥ ማጣራት ትችላላችሁ። በዚህ በ5 ዓመት ውስጥ የምታመርተውና የምታወጣው የሃይድሮ ኤሌክትሪክ ፓወር 60,000 ሜጋዋት ነው። 60,000 ሜጋዋት ነው። በአሁኑ ሰዓት አፍሪካ ካለው ግማሹን አንድ የኔና የእናንተ ሀገር። ይሄ ሊያኮራና ሊያመጻድቅ የሚገባ ነው ለሁሉም ኢትዮጵያዊ። ቀደም እንዳያችሁት ነው ሯጮቻችን አሸንፈው ሲገቡ አረንጓዴ ባንዲራ ለብሳችሁ ልዩነታችሁን በሙሉ ወደ ጎን ትታችሁ እንደምትኩራ የእነሱን ድል ሼር እንደምታደርጉት ሁሉ ይሄንንም የሚያህል ነገር ይህች ሀገር ፕሮዲውስ አድርጋ ትቀርባለች ሲባል ልትደሰቱና ልትመጻደቁበት ይገባል። ምንም ችግር የለውም ሌብነቱ አካፍልሃለሁ። ስለዚህ እኔ ያነሳናቸው ነገሮች ያስቀመጥናቸው ነጥቦች በሙሉ ስንወያይባቸው የኛ በሆኑ ነገሮች መኩራራት ያስፈልጋል። እርግጠኛ ነኝ በልባችሁ እንደምትደሰቱ። ችግሩ ምንድነው? አሁን ያለው ስቴሪዮታይፕ የሆነው የዚህ የስም ማጥፋት፣ የመስደብ፣ ሰዎችን የማዋት፣ ስብዕና የመንካት የድሮ የበሰበሰው የኢህአፓ ፖለቲካ በአሁኑ ሰዓት በአውሮፓና በአሜሪካ ብዙዎቻችሁን አንገታችሁን አስደፍቷችኋል። ወይ እነሱን መሆን አለባችሁ፣ እነሱን ካልሆናችሁ ወይ ወያኔ ናችሁ፣ ወይ የወያኔ ተባባሪ ናችሁ፣ ወይ የጥቅም ተካፋይ ናችሁ። በዚህ ነገር ውስጥ የምትሰቃዩ ስለሆነ አንገታችሁን ቀና አድርጋችሁ የሀገሬ ድል የሀገሬ ነው፣ ናሽናል ኢንትረስት ነው፣ የፖለቲካ ችግሬን በፖለቲካ አጀንዳ ፈተዋለሁ፣ ሀገሬ ግን አቺቭ የምታረጋቸው ማናቸውም አይነት ጎሎች የኔም ጎሎች ናቸው ብላችሁ ለማለት መብቃት አለባችሁ። ቀና ብላችሁ ከጭንቅላታችሁ ኢትዮጵያ በኢትዮጵያነት የምታገኛቸው የምታተርፋቸው በዓለም ገበያ የሚመሰከርላት ማንኛውም ፖዚቲቭ የሆነ ነገር ሊያኮራችሁ ይገባል። በመንግስት አስተዳደር በኩል እየደረሱ ያሉ ችግሮችና ጉዳቶች ደግሞ እንደ ፖለቲካ ተቃዋሚ ወይንም እንደ ሌላ እንደ ማንኛውም አካል ልትቃወሙና አስተያየት ልትሰጡበት ይገባል። ከዛ ባለፈ ግን ማንነታችሁን መነገጃ አድርጋችሁ ለሶልዲ አትሽጡት። የእናንተ የኢትዮጵያውያኖች ማንነት ደም አጥንት የተገበረበት ዋጋ የሌለው በዋጋ የማይተመን ፕራይስለስ ነው። ማንም እድሜው ከ60 እና ከ70 ዓመት የበለጠ ፖለቲሽያን ሌብል ሊያረጋችሁና ድራይቭ ሊያረጋችሁ አይገባም። እናንተም ድራይቭ ሊያረጋችሁ የሚገባው ኢትዮጵያዊነታችሁ ነው። ከእናንተ በፊት እንደ ቅጠል ለኢትዮጵያዊነታችሁ የረገፉ በቀኝ ያላስገዟችሁ አባቶቻችሁ ትተውላችሁ የሄዳችሁት ደምና አጥንት የዛ መስዋዕትነት ባለቤቶች ናችሁ። በዋጋ አትተምኑት። በግብጽ ዶላር፣ በአሜሪካ ዶላር፣ በእንግሊዝ ፓውንድ፣ በሌሎች አትገምቱት። አሳልፋችሁ አትስጡ። አያቶቻችሁ እናስተምራችኋለን እናሰለጥናችኋለን ብለው አጭበርብረውና አታለው ጥቃቅን የቃላት ግድፈት ያለባቸው ስምምነቶች ሁሉ ፈጽመው መጥተው ሂሳባቸውን ቀምሰው አንገታቸው ተበጥሶ እግራቸው ተራግፎ አቧራው ጥለው የወጡበት ሀገር ነው። ወባ እንደያዘው ሲንቀጠቀጣሉ ኢትዮጵያዊነትን ሲሰሙ። ስለዚህ ነው በየአመቱ በየጊዜው ድህነታችንን ብቻ መመስከር ነበር የሚፈልጉት። ዛሬ እኛ ከዛ ድህነት ወጥተናል። ዛሬ የዓለም ምዕራባውያኖች ሚዲያ በፈለገው አይነት የገጠጠ አጥንት ማሳየት ትተዋል። የገጠጠ አጥንት ኢትዮጵያ ምድር ላይ የለም። ድሮ በኔ እድሜ የምናፍርባቸው መለመኛ ሆነን የምናጎነብስባቸው ራይዝና ከረጢቶች እና ዘቢብ በስጦታ ይመጣለት የነበረ ሀገር ዛሬ የለም። ዛሬ በኔ እድሜ ያንን ረሃብ ያየሁበት ጊዜ እንደተቆጠረ ሆኖ በአሁኑ ሰዓት ረሃብ የገጠጠ አጥንት አላይም። የማየው ምንድን ነው? ደብል ኢኮኖሚ፣ ደብል እንደዚህ፣ ደብል ግሮዝ ነው ያለው። የዓለም ጋዜጣዎች የሚናገሩት ይሄንን ነው። ኢትዮጵያ የት ትሄዳለች? ወዴት ነው የምትሄደው? ጥንትም አውሮፓውያኖችን የገረፈች ሀገር ናት። ዛሬም መታጉያቸው ተሸጉጣለች። ወደዱም ጠሉ ነጻ ሚዲያዎቻቸው ስለኛ መናገርና መመስከር ጀምረዋል። ይሄ ያኮራኛል። የእናንተ የመንደር ፖለቲካ፣ የእናንተ የሳይበር ግርግር አይረብሸኝም። ኢትዮጵያ ብቻ አይደለችም በኮራፕሽን የምትታመው። ትልልቆቹ ሀብታም ሀገሮችም በኮራፕሽን ይታማሉ። ኢትዮጵያ ብቻ አይደለችም በላክ ኦፍ ጉድ ገቨርናንስ የምትጠረጠርና የምትታማ ሀገር። የምትኖሩባቸው የሰለጠናችሁበትም ሀገር ይሄ ያለው ኢንተግሬት የማድረግ አቅም አንሷችሁ ነው እንጂ
ወደ ውስጥ የመግባት እድል ቢገጥማችሁ ታዩታላችሁ። ከነሱ በላይ የዘቀጠ የለም። ስለ ዲሞክራሲ የሚያወሩት አሜሪካውያኖች ሌሎች ሀገሮችን ሄደው በፈንጂና በቦምብ የሚቀጠቅጡ ናቸው። ልስን እንድታረጉት አስቀምጠዋለን። የመን የምትገረፍበትና የመን የምትደማበት ህፃናቶች በየትምህርት ቤት የሚጨፈለቁበት እና የሚነዱበት አምልኮ ቦታዎች፣ ሆስፒታሎች በፈንጂ የሚጋዩት በዞች ቦምብ ነው። እንግሊዞች ለአሜሪካ ለሳውዲ አረቢያ የሚሸጡት። የትኛው ሚዲያ ነው ይሄን ከበር አድርጎ ያያችሁ? የትኛው ሚዲያ ነው ስለዚህ ጉዳይ ምዕራባውያን ዲሞክራቶቹ የሚያደርሱትን ትልቅ ወንጀል የሚያሳየው? ማንም ለምን ተስማምተው ነው ተመካክረው የሚፈሱት ፈስ ነው። እኛ ግን አይደለም። እና ከዚህ ውጪ ነው። ኢትዮጵያዊነት ከምንም ነገር የጸዳ ነው። ዛሬም አይተኙልንም። ምዕራቡም አይተኛልንም፣ አረቡም አይተኛልንም። ዛሬ ምዕራባውያኖች ግቢያቸውን እንደ ድሮ አጥረው በሰላም መኖር አልቻሉም። ሽብርተኞች በየቀኑ ያፈነዷቸዋል። ማፈንዳት ቢያቅታቸው በመኪና ይፈጇቸዋል። የኔና እናንተ ሀገር ለእነኚህ የአረብ ሀገሮች ታርጌት ሆና እንኳን በሀገራችን ውስጥ የጥይት ኮሽታ የለም። ይህን የሚጠብቅና የሚከላከለው ይሄ መንግስት ነው። የዚህ መንግስት ሰራዊት፣ የዚህ መንግስት የጸጥታ ድርጅቶች ናቸው። አንድ ጥይት የለም። የራሳችን ጠማማ እንጨቶች ናቸው ወጥተው የሚጋደሉት እንጂ ከውጭ የመጣብን ምንም ነገር የለም። ይሄም ክሬዲት ነው። ኢትዮጵያዊነታችሁን አስልታችሁ ነው መያዝ ያለባችሁ። በሌሎች ሊመነዘር ሊበላሽ አይገባም ብዬ አምናለሁ። እኔ በግሌ ብዙ ማለት ይቻላል፣ ግን እስቲ ለዛሬ ብቃኝ። እኔ እንኳን እችን ነገር ያነሳው በባላንስ አንደበት ውስጥ ገብቼ ትንሽ ነገር እና ሞዴሬተሮች ይቅርታ አድርጉልኝ አንዛዝቼባችሁ ከሆነ የሽማግሌ ነገር የሆነው ማይክ ለእናንተ። ታንክ ዩ ቃልዬ። ታንክ ዩ ቃል ኪዳን። ምናልባት አንተ አንዛዛው ልትል ይሆናል እንጂ አእምሮውን በንጹህ ልብ ከፍቶ ለሚያደምጥ ኢትዮጵያዊ በእውነት የመንፈስ ምግብ ነውና ከልቤ አመሰግናለሁ። በሌላ መልኩ የቤቱን አስተዳደር ለምታካሄዱ ሰዎች አንደኛ ቃል ኪዳን ወንድሜ ራስህ አድሚን ነህ እዚህ። ስለዚህ የፈለግከውን የመወሰን መብት እንዳለ ታውቃለህ። እንኳን አንተን ቀርቶ እኔ የአድሚኖቹን ነጻነት መጋፋት የምፈልግ ሰው አይደለሁም። ባይሆን አማላጅ ሆን ይሆናል። ስለዚህ ያላመናችሁበት ነገር ሲኖር በነጻነት እርምጃውን መውሰድ እንደምትችሉ እንድታውቁት ነው። ዳፋን ቃል ፒፕልሰን ቆንጆ አድርጎ ገልጾታል። አቴንሽን ፍለጋ ካልሆነ እንደዛ አይነት ነውር ዩኒቨርሲቲ አስተማሪ ነበርኩ ብሎ ለሚል ሰው ሪሊ የራሱን ፐርሰናሊቲ ነው ዲግሬድድ የሚያደርገው። በጣም ነው የሚያሳዝነው። በዚህ መልክ አቴንሽን አይገኝም። እኔ ከዚህ በፊትም ተናግሬያለሁ። እኔ ራሴ ማይክ አንጣ ይለኛል፣ ተራ ጠብቅ ስለው የሚጽፈውን ነገር አውቀዋለሁ እና ያስቀኛል። አንዳንድ ጊዜ ለመድኩትና ግን ምንድነው እንደ ምንም ጥርጥር የለውም አንድን ሰው ስለጠላሁት ውስጡ ያለውን ኳሊቲ ማሳነስ አልፈልግም። እኔ ብዙ ጊዜ አንብቦ ነው የሚመጣው። ኢንፎርሜሽኖች በደንብ ጋዘር አድርጎ ነው የሚመጣው። ተዘጋጅቶበት ነው የሚመጣው። ለዛ መሰረታዊ ግንዛቤ እንዳለው ያሳያልና ዝም ብሎ ከማንም ጋር ከመንጫጫት ይልቅ ከሱ ጋር መሟገት ይሻላል በሚል ነው። እና ፒፕልሰን ባየኸው ነገር ያልወደድከው ነገር ሲኖር ትረስት ሚ የራስህን እርምጃ ባውንስ ብታረግም ቀይ ብትሰጥም መብትህን አከብራለሁ እኔ። ኖ ፒፕልሰን ነበር ሉልሻዬ። ስለዚህ ፊል ፍሪ ማለቴ ነው። ፊል ፍሪ ደሴ አድሚን ሆነሽ ብትገቢ ጥሩ ነበረ። ብታግሽን ጥሩ ነው አንዳንዴ እና ደሴ አድሚን ሆነሽ ብትገቢ ጥሩ ነው። ይሄንን ነው የምለው። ከዚህ በተረፈ ግን ጀግናው አትሌትን ምሩጽ ይፍጠርን እንዘክራለን። የዛሬው ፕሮግራማችን እሱ ነው። ግን ያለው ገለል የሚባል ወንድማችን መቼም
በእውነት የሱ መኖር የውይይቱ አንድ ውበት ነው የሚጽፈውን ነገር አይቼ በጣም ነው ያስገረመኝ ደስ ያለኝን ነገር ላነብላችሁ አሁንም አንድ ነገር ጽፏል ደግሞ if we Ethiopians are not able to find a good leader then we prefer to be ruled by the same ቀበሮ or glada baboon than the Ethiopian diaspora who never paid a penny in tax to Ethiopia for the last 50 years for people who do carry some other nationality እውነት ነው ይሄ እውነት ነው ለምን ጭላዳ አይገዛንም ሌላ በጣም ደስ ያለኝ ይሄ ነው እንደገና የጻፈው የነበረው what really amazed me how on earth someone who did not pay a penny in tax for Ethiopia for the last 50 years aspires to be a leader in Ethiopia frankly a donkey within Ethiopia should have more right to be an Ethiopian leader than the diaspora with Ethiopian origin at least a donkey paid something to Ethiopian economy yes አጓጉዛለች በጭነት አግዛለች ረርታለች እና ይሻላሉ ይሄ ጥሩ ጀነራላይዜሽን ነው 50 አመት ዲያስፖራ ተቀምጦ በዶላር የራሱን ከረንሲ ሲያዳብር የነበረ ሰው ኢትዮጵያን ሄዶ በጡረታ ጊዜው ደግሞ መዝሙር እየተዘመረለት ላያችን ላይ ሊዝናና እንዴ እንደው ሼም የሚባል ይሉኝታ የሚባል የለም እንዴ የህዝብ ድምጽ የፈለከው ማለት ትችላለህ አንድ ነገር ልንገርህ 100 አመት ከዚህ በኋላ መለስ ዜናዊን የሚተካ ሰው አትፈጥርም ትረስት ሚ እንዲሁ ዝም ብለን እኮ አይደለም ስንናገር አይተን መርምረን ነው እኮ you are so funny በእናትህ እንዴ ማፈሪያዎች እኮ ናችሁ አሁን ተቋሚ የምትሉት የትም እንደማትደርሱ አልሞትኩ መንፈራፈር ነው ያዛችሁት እኮ እና ኢዲየትስ ሊደሮቻችሁን አትሊስት እንደ ሰው እንዲያስቡ አድርጓቸው ሀገራዊ የሆኑ ቫልዩዎች ላይ ትኩረት እንዲያደርጉ አድርጓቸው እናንተ ደንቆሮቹ አንደኛ አታነቡም የነገሯችሁ ይዛችሁ መጣችሁ እንትን ቃላት እንኳን ሳትቀይሩ ነው የምትተፉት ቃላት እንኳን ሳትቀይሩ አሁን እኮ እዚህ አሜሪካ ሰሞኑን በተከሰሱት ላይ አየነው እኮ አንዱ ኤግ ጽፋለሁ ብሎ ኤጂ ይጽፋል ኤግ ሲባል ስለሰማ ኤን እንደ ኤ ወስዶ ዩናይትድ ስቴትስ ሚሊዮን አሜሪካ ኖሮ ዋይ ኦ ዩ ቲ ኢ ዲ ኤስ ስቴትስ ብሎ ይጽፋል ትምህርት ቤት ሄዳችሁ አመቱን ቆጠራችሁት እንጂ ዕውቀት አልገበያችሁም ስለዚህ ከደናቁርት ጋራ ኢትዮጵያ የምትንጫጫበት ምንም ምክንያት የለም you guys bunch of idiots ናችሁ so who cares for about you እኔ እኮ ድንቁርናዬን አውቄ ቢያንስ ግን ሀገሬ እንድትነካብኝ አልፈልግም ከነ ድንቁርናዬ ቢያንስ እናንተ እኮ አወቅም ብላችሁ ላያችሁ ላይ ዕውቀት እንትን ፍልስፍና በጣጥሷችሁ እምትይዙት የምትጨብጡትን አታችኋል ዳመንዲገር ሰላም ወንድም አለም ዌልካም የኔ ጌታ እና አትኮፈሱ ነው እያልን ያለ ነው you guys are idiots በቃ ምንም ተስፋ የሌላችሁ ሆፕለስ በኑሯችሁ ሰክሲድ ያላደረጋችሁ በሰው ብድር የምትኖሩ አገር ቤት ምክንያት ታደርጋላችሁ ወያኔ አገር እየገዛ ምናምን ላለመግባት ውሸት የላችሁም እኮ በብድር ነው የምትኖሩት ዌልፌር ለምንዳችሁ እንዴት ኢትዮጵያ ትገባላችሁ never at all ባነስተኛና ጥቃቅን እንኳን ተደራይታችሁ ለመነሳት ገትና ከሬጁ የላችሁም because you people are idiot ተስፋ የቆረጣችሁ በኮፕ በመናምን በሚሸጥ የቆርቆሮ ቢራ ናውዛችሁ በድራግ በመናምን ደንዝዛችሁ በቺሻ በመናምን ሰክራችሁ በየአደባባይ ሽንታችሁ የምትሸኑ የምትዝናኑ የምትዘባዘቡ ጉግማንጉጎ ናችኋል ሶ ኢትዮጵያ ከእናንተ ምንም አትጠብቅም እኛ እየተነጋገርን ያለነው ስለ ሀገራችን በጎ የሚያስቡ ከዘመናት መካከል እግዚአብሔር የመረጣቸው የባረካቸው በትናንት ሞራል ቫልዩ ተገርተው ያደጉ መልካም ሰዎች ስላሉ ብቻ ነው ከነሱ ጋር ለመነጋገር ፈልገን እንትምንለው እዚህ ውስጥ አልጋ አጣችሁ የምትንገላወሱ ማአት እብድ እንዳላችሁ እናውቃለን ማአት እብድ so who cares about you እና ይሄን ለማለት ነው anyway የሻምበል ምሩጽን በእውነት ክብርት አምባሳደር ብርቱካን አየነው በካናዳ ቶሮንቶ
በታመመ ሰዓት ሆስፒታል ሄደው በተደጋጋሚ በመጠየቅ አጋርነታቸውን አሳይተዋል። እጅግ የሚያከበሩ ድንቅ አምባሳደር ናቸው። አሁንም ጸሎተ ፍታቱንና አስከሬኑ በክብር ወደ ኢትዮጵያ የሚሸኝበትን ሁኔታ እያመቻቹ ነው። የስ ሺ ኢዝ ፍሮም ኦሮሞ እና በእውነት የሚያኮሩ አምባሳደር ናቸው። ለተግባራቸው ምስጋናችን ይድረስልን። ከቦታው ላይ ግን ጸሎተ ፍታቱ ሲካሄድ በቦታው የነበረው ወንድማችንን በአጭር ጊዜ ውስጥ ይዤ እመለሳለሁ። ኦኬ ያለው ገለል በጣም አመሰግናለሁ የኔ ወንድም። ያንተ መኖር ለውይይቱ ትልቅ ውበት ሆኖታል። ከባለፈው ሳምንት ጀምሮ እያየው ነውና ማይክ ይዘህ ባትናገርም የቨርባል ተሳትፎን በጣም አደንቃለሁ የኔ ጌታ። ከልብ አመሰግናለሁ። ምናልባት እስቲ ከቦታው ከነበሩት ሰዎች አንዱን ይዤ ቀርባለሁ አሁን። ኦኬ ምናልባት እንዳገኘው ተመልሼ እመጣለሁ። እስከዛ ድረስ ማይክ ለቃለሁ። በርዕሱ ላይ እንግዲህ ዘግይታችሁ ለገባችሁ ጀግናው አትሌት ሻምበል ምሩጽ ይፍጠርን እየዘከርን ነው ያለነው። ተሳክቶልኛል። እንግዲህ አሁን አየር ላይ እንዳሉ ተስፋ አደርጋለሁ። ወገኖቼ ቀደም ሲል እንደነገርኳችሁ በጀግናው አትሌት ሻምበል ምሩጽ ይፍጠር ከዚህ ዓለም በሞት መለየቱ ይታወቃል እና ሻምበል ምሩጽ ይፍጠር ለኢትዮጵያ የዋለው ውለታ እጅግ በጣም የማይረሳ ነው። እንደምታውቁት ቅድም ቃል ኪዳን ወንድማችን እንዳስቀመጠው ለስልጠና ለገና ወደ ለውድድር ከመግባቱ በፊት ለልምምድ ቦታ ላይ ገብቶ ተመልሶ ሲገባ ስላለፈው ዴሊብሬትሊ ተንኮል ሰርተህ ነው በሚል አገር ቤት ሲገባ 8 ወር ታስሮ በሀገሩ ተስፋ ሳይቆርጥ በሀገሩ ላይ ቂም በቀል ሳይኖረው ከዛ ወጥቶ እንደገና ልምምዱን አካሂዶ በወቅቱ ጀነራል ፋንታ በላይ ነበሩ የአየር ኃይል አዛዥ። ምክንያቱም ምሩጽ ይሮጥ የነበረው ለአየር ኃይል ነውና ተመልሶ እንደገና ለኢትዮጵያ ሀገሩ ወደር የሌለው አስተዋጽኦ ያበረከተ ብሔራዊ ጀግና ነው። ይህን ጀግና አንድ ኢትዮጵያን ፕሮስፐረስ የሚባል ድረገጽ ላይ ለኢትዮጵያ ባለውለታ ሆነ፣ በጡረታ ጊዜው ግን ካናዳ ተንከባከበችው የሚል ነገር አይቻለሁና የሀገራችንን ጀግኖች ሀገራችን ውለታ የምትከፍልበት ሁኔታ ተጠናክሮ መቀጠል አለበት። ብሔራዊ ጀግና እንዴት ነው የምንፈጥረው የሚለውንም ርዕስ አድርገን ከእንግዳው በኋላ በሰፊው ልንነጋገርበት እንችላለን። እና በጣም ደስ ያለኝ ግን በካናዳ
ቶሮንቶ የኢትዮጵያ አምባሳደር ባለሙስልጣን አምባሳደር ክብርት አምባሳደር ብርቱካን አትሌት ምሩጽ ይፍጠርን በተደጋጋሚ በቦታው ተገኝተው በሆስፒታል ማለት ነው በህይወት እያለ ደጋግመው ጠይቀውታል። ከዛ በኋላ ያሉትን ሁኔታዎች እያመቻቹ ነውና እውነታው ምን ይመስላል ምን አይነት ሁኔታ ነው ያለው የሚለውን በስፍራው ከነበሩት ወንድሞቻችን መካከል የኢትዮጵያን ፕሮስፐረስ ድረገጽ ባለቤት አሁን መስመር ላይ ይገኛል። ይሰማሃል ሚኪያስ? ይሰማኛል ሎሬት። በጣም አመሰግናለሁ የኔ ወንድም በተደጋጋሚ ያበረከትከው ላለው አስተዋጽኦ በተለይ የመረጃ ስፋቱ የመረጃ ሂደቱ በተገቢው መንገድ እንዲንሸራሸር የግንዛቤ ምንጫችን ሆነሃልና በእውነት ለምታደርገው አስተዋጽኦ አንደኛ you are very young ወጣት ነህ። በዚህ ወጣት እድሜህ ኢትዮጵያ ካንተ ብዙ ትጠብቃለችና ለሀገርህ ያበረከትክ ያለውን አስተዋጽኦ እኔ በቃላት መግለጽ እቸገራለሁ። ወንድማችን ኑርልን በርታልን ነው የምለው። ወደ ዛሬው ርዕሴ ስመጣ እንደምታውቀው ሻምበል ምሩጽ ይፍጠር በህይወት አልፏል። ካናዳ ቶሮንቶ እንደነበር ይታወቃልና አንተም እዛው ነዋሪ የመሆንን ያህል ነገሮችን በቅርብ ትከታተል እንደነበር አውቃለሁና እስቲ ስለ ሁኔታው አስረዳኔ ነው ወንድም። አመሰግናለሁ ሎሬት። የምሩጽ መሞት በጣም አሳዛኝ ነው። ከሀገር ቤትም አልፎ በዚህ ካናዳ ውስጥ በሚኖሩ ኢትዮጵያውያን ዘንድ በጣም ከፍተኛ የሆነ ሀዘን የፈጠረ ጉዳይ ነው። እንደ አጋጣሚ ሆኖ እኔና ምሩጽ የምንኖርበት ሰፈር ኦልሞስት የ70 ሜትር ልዩነት አካባቢ ነው ያለው። ምሩጽን በየጊዜው የማግኘት ድሉ ነበረኝ። በተለይ ማታ ማታ አካባቢ ወክ የምናረግበት ቦታ አለ፣ በእግራችን ብዙ ጊዜ የምንራመድበት ቦታ አለ እና በጣም አሳዛኝ የሆነ ነገር ነው ለኢትዮጵያኖች። ሀዘኑ በጣም ከባድ ነው። ለሀገሪቱም ብቻ አልፎ በዚህ በተለይ በካናዳ ውስጥ በጣም ሪስፔክት የሚደረግ ሰው ነበረ። ኢቨን ሆስፒታል በተኛበት ወቅት ሆስፒታል ሐኪሞቹ ራሱ እየጠሩት የነበረው እንደ ንጉስ ነው። ንጉስ እያሉ ነበር፣ the king ብለው ነበር የሚጠሩት። ኢቨን ሆስፒታል ውስጥም የተቀመጠው ነገር የተጻፈለት ነገር ይሄ የሱን ንግስና የሚያመላክት ሁልጊዜ ይፍጠር the shift ምናምን እያሉ ፍለፊቱ ላይ ሆስፒታል ውስጥም ሁሉ ይጽፉ ነበረ። ከኢትዮጵያ አንስቶ እስከ ካናዳ ድረስ እንግዲህ ሰውየው በጣም ጉልበት ያለው ሰው ነበረ። ነገር ግን ብዙ ያልተጠቀምንበት አሳዛኝ ሰው ነው። ነገር ግን በመጨረሻ ሰዓት ላይ ግን እኔ የታየኝ ነገር በሞቱ የተወሰነ አንድነትን የፈጠረ ነገር በትላንትናው ዕለት በዚህ በቶሮንቶ ቅድስት ማርያም ቤተክርስቲያን ውስጥ ተገልጾ አይቻለሁ። በጣም ደስ የሚል ነበረ። ይሄው ነው እንግዲህ። እጅግ በጣም አመሰግናለሁ ኢትዮጵያን ፕሮስፐረስ። በነገራችን ላይ እስቲ ፈታ አድርገው ይሄን ክብርት አምባሳደር ተገቢውን ክብር ለአትሌት ለጀግናው አትሌት ደጋግመው እንደገለጹ ይሰማል። በዚህ ደረጃ ምን ነበር ስሜታቸው? እንዴት ነበር የገመገምከው? ክብርት አምባሳደር አክቹአሊ እንደ አገር ማርክ ናቸው። ኢትዮጵያን ወክለው የተቀመጡ እስከሆኑ ድረስ እንኳን ምሩጽን ይፍጠር ማንኛውንም ኢትዮጵያዊ የተባለውን ሁሉ ጊዜ ሰጥተው የማናገር ጊዜ ሰጥተው በሰዓቱ በሚጠየቀው ጥያቄ ተገቢውን ምላሽ ይሰጣሉ። ነገር ግን የምሩጽን ልዩ የሚያደርገው በተደጋጋሚ ጊዜ ይጠይቁት ነበር። እንደውም ባለፈው የተሳሳተ ዜና አንድ ጊዜ ተሰርቶ ነበር። ሳይሞት ሞቷል ተብሎ የተሰራውን እሳቸው ናቸው በአፋጣኝ በኢትዮጵያ በኩልም በሚዲያዎችም በኩል አፋጣኝ የሆነ ምላሽ እንዲሰጥና ዜናዎቹ ስህተት መሆናቸውን ሁሉ ያረሙት እሳቸው ናቸው። እና በተደጋጋሚ ደግሞ ምሩጽ በሚመለከት ሁሉ ጊዜ ይጠይቁት ነበር። ባለፈውም እዚህ ቶሮንቶ በመጡ ጊዜ እንግዲህ
ባላቸው ጊዜ ሰዓት ሁሉ በተለይ ሆስፒታል ውስጥ በየጊዜው ይጎበኙት ነበር፣ በየጊዜው ያናግሩት ነበር። ባልቻሉ ጊዜም በቴሌፎንም እየተነጋገሩ ከቤተሰቡ ጋር በየጊዜው ይገናኙ ነበረ። አሁንም በሞቱ ሰዓት ላይ ያለውን ነገር የምሩጽን ኃላፊነት የኢትዮጵያ መንግስት ሙሉ ለሙሉ እንደወሰደ መረጃው አለኝ። ከኢትዮጵያም ከውጭ ጉዳይ ሚኒስትሩ ጀምሮ የመንግስት አካላቶች የምሩጽን ኬዝ በተለየ ሁኔታ ይዘውት ነበረ። ባለፈውም የስፖርት ፌዴሬሽን እንዲሁ የተቻለውን አገሪቱ ያላትን አቅም ባላት አቅም የተወሰነ እርዳታ ለማድረግ የኢትዮጵያ መንግስትም ችሏል። ኦልሞስት ወደ $250,000 ብር አካባቢ እርዳታ አድርጓል። አሁንም ምሩጽን በሚመለከት ማንኛውንም ወጪ ከቤተሰቡ ትራንስፖርት አንስቶ አስከሬኑ ወደ ኢትዮጵያ የሚጓጓዝበት አስከሬኑ ውድ ነው፣ ወደ ኢትዮጵያ ለመውሰድ ወዴትም ውድ ነው። ያንን ከቨር በጠቅላላ የኢትዮጵያ መንግስት ነው የሸፈነው። ይሄንንም ክብርት አምባሳደር ዴይ ቱ ዴይ በየሰዓቱ በየጊዜው ይሄንን ከሚሰሩት ከኮሚቴዎቹ ጋር በመነጋገር አስፈላጊውን ወጪ የዚህ የአስከሬን የሚቀመጥበት ስርዓቱን ሁሉ የሚያካሂደው ማንኛውንም ነገር በኢትዮጵያ መንግስት እንደተሸፈነ ነው ያለኝ መረጃ። ከዚሁ ላይ ግን እኩል ለእኩል ለመሄድ በቀብሩ ላይ እንግዲህ ከኦቶዋ ወደ ቶሮንቶ መጥተው ነው ለዚህ ለሽኝት ስነ ስርዓቱ አምባሳደሯም የተገኙት። የኮሚኒቲ አባላቶች የኮሚኒቲ መሪዎች በተለያዩ ጊዜ ምሩጽን ይጠይቁት የነበሩት በትላንትናውም ላይ ተገኝተው ነበረ። እጅግ በጣም ደስ ይላል። እንደውም ኢትዮጵያውያንን በአንድ ያቆመ የልዩነት ሰንሰለቱን ሰብሮ ለብሔራዊ ጀግናቸው ሀገራዊ በሆነ ጉዳይ ላይ በጋራ መቆማቸው የሚያስመሰግናቸው መሆኑን የገለጽክልን። ይሄን ልቦና በሌላውም ዘርፍ ላይ አምላካችን እንዲመልስልን ነው የምንመኘው። ሁላችንም የኢትዮጵያ ልጆች ነን፣ ግን የሚበጀውን ነገር ረጋ ብሎ ማስተዋሉን በማያግባባንም ነገር ላይ በልዩነት ተከባብሮ የፖለቲካ እንቅስቃሴውን ማስኬድ እየተቻለ አውሬነት ማዳበራችን ነው የሚያሳዝነው። በስተመጨረሻ ይሄን ሁሉ ከገመገምኩ በኋላ እንደው ለዚህ ፕሮግራም ታዳሚዎች የምታስተላልፈው መልእክት ምንድነው? ናው አክቹአሊ ይሄንን ያሉት በእለቱ ላይ ስርዓቱን ያስኬዱ የነበሩት የቤተ ክርስቲያኒቱ ኃላፊ የተናገሩት ነው። ያ ማለት የተለያየ አቋም ኖሮን በቤተ ክርስቲያን ውስጥ ተቃዋሚም አለ ደጋፊም አለ። በዛ መካከል ውስጥ ደጋፊም ተቃዋሚም አንድ ላይ ሆኖ ጀግናችንን አንድ ያደረገን ብለው ያሉት የቤተ ክርስቲያኑ ቄስ ናቸው። ይሄንን እኔም እጋራለሁ። ልዩነታቸውን ወደ ጎን ትተው ጀግናችን በመንለው በምሩጽ ጉዳይ ላይ ብቻ አንዱን በማይጎሽምበት መንገድ እርስ በርስ ተከባብሮ ተመሰጋግሮ ያለፈበት ነው። ሌላው ሰውየው ቄሱ ያሉት በቦታው የነበሩት የቤተ ክርስቲያኑ ኃላፊ ያሉት ምንድነው? በታሪኩ ይሄ ቤተ ክርስቲያን እንደዚህ ሞልቶ አይቻላቅም። ምሩጽ ይፍጠር በመጨረሻ እኛን አንድ አደረገን፣ ጀግና አደረገን። ጀግናችንን ለመሸኘት አንድ ላይ ተሰባስበን መገኘታችን ለእኛም ለአገሪታችንም ለወደፊት መጪው ትውልድም እንዴት የሚያስመሰግን ነገር ነው ብሎ የተናገሩት የቤተ ክርስቲያኒቱ ኃላፊ ናቸው። ይሄንንም እኔ ጋራዋለሁ። በዛን ሰዓት ላይ የነበረው ግማሹ ተቃዋሚ ነው፣ ግማሹ ደጋፊ ነው። ግን ድባቡ ደስ ይላል። የሀዘን ድባብ ነው። እንደውም በጣም ከገረመኝ መካከል የዚህን ፕሮግራም ኦርጋናይዘር ዋናው ኦርጋናይዘር ስሙን ረሳሁት። እንዴት አፕሪሺየት እንዳደረኩት ልነገር አልችልም። እሱ በጊዜው የተናገረው ነገር ምንድነው? የምሩጽን የህይወት ታሪክ ከተናገረ በኋላ ማንኛችሁም ሰዎች እንዳታለቅሱ አጨብጭባችሁ ሸኙት፣ አጨብጭባችሁ የጀግና ሸኛኘት አድርጉለት ብሎ ነው የተናገረውና በጣም ኢምፕሬስ የሚያደርግ ንግግር ነው ሰውየው ይናገር የነበረው። የፕሮግራሙ አስተባባሪና የዚህ ኮሚቴውን የሚመራው ወንድማችን እንደዛ ነበር ያለውና ስታዩ ድባቡ የሀዘን ድባብ ይምሰል እንጂ ነገር ግን ጀግናን የመሸኘት እንደው የጀግናውን የመሸኘት ስርዓቱ በጣም ደስ ይል ነበር።
ምክንያቱም ቤተክርስቲያኑ ካፍ እስከ ገደፍ ሙልት ያለ ነበር። በታሪኩም ያን ያህል ሞልቶ አያውቅምና እኛ እየተነጋገርን የነበረው ስንወጣ አንድነት እንደዚህ ኖሮ ቢሆን ልዩነት ጠፍቶ ቢሆን ምን አይነት ውበት እንዳለው እዚህ ሀገር ውስጥ የተለያየ ኮሚኒቲዎች አሉ በየኮሚኒቲያቸው የተደራጁ ናቸው። ኢትዮጵያኖች በህብረት አንድ መሆን ቢቻል በእንደዚህ አይነት መንገድ ስንት ቤተክርስቲያን መስራት ይቻላል፣ ስንት ኮሚኒቲ ማቆም ይቻላል። ህብረቱ ነው አንድነቱ። ይሄንን ነው የታዘብኩትና ኢትዮጵያኖች ልዩነታቸውን ወደ ጎን ብለው በአንድነትና በጋራ መቆም ከቻሉ ከዚህ በፊት ክብርት አምባሳደር እንደዚህ አይነት ቦታ ላይ ሄዱ ይችሉ ነበር። ነገር ግን በእንደዚህ አይነት ቦታዎች ላይ ተገኝቶ የልዩነትን ድልድይ መስበር መቻሉ በራሱ ትልቅ ነገር ነው። ክብርት አምባሳደርም በዛው ላይ መገኘቱ አንድ ያደረገው የዚህ የጀግና ሰው የህልፈት ውጤት መሆኑ ነው እና ለሁሉም ያው መልካሙንና እንደው እድሜው ጊዜ ከሰጠን ይሄን የምናየው ይመስለኛል። እኔ በጣም አመሰግናለሁ። እውነት ነው ክብርት አምባሳደሯ የልዩነት ድልድይን ሰብረው በተለይም ጽንፍ በለቀቀ ጎራ የተሰለፈው ኃይል አጉራ ዘለል የሆነ ከስርዓትና ደንብ ውጪ የሆነ እንቶ ፈንቶ ብጥብጥና ረብሻ በሚያነሳበት ሰዓት ያንን ኦኬ ተመልሼ ያስገባዋለሁ። ኦኬ ተቋርጦ ስለነበር ነው። ኦኬ ተቋርጦ ስለነበር ነውና ክብርት አምባሳደር ያንን የልዩነት የክፋት ድልድይ ሰብረው በድፍረት በቦታው አንደኛ በጣም ሰዓት ተመላልሰው መጠየቃቸው፣ ሁለተኛ ደግሞ በቦታው ላይ እንደዚህ አይነቱን ነገር ማድረጋቸው እጅግ በጣም ሊያስመሰግናቸው ሊያስከብራቸው የሚገባ ተግባር ስለሆነ ፕሊስ በተቻለ መጠን በዚህ ፕሮግራም ታዳሚዎች ስም አክብሮታችንም አድናቆታችንም እንዲሁም ምስጋናችንም ይድረስልን። ይሄን የልዩነት ድልድይ ሰብረው በዚህ መልክ በጨዋ ደንብ ይሄን ጀግና ወደ ሀገሩ አስከሬኑን በሰላም ለመሸኘት የተሳተፉ ኢትዮጵያውያንንም እግዚአብሔር ልቦናችንን መልሶ ለሀገራችን እናስብ ቅን ሐሳቢዎች እንዲያደርገን እመኛለሁ። ይሄን ለማለት ነው። ሚኪያስ ከመሄዱ በፊት ጥያቄ ያላችሁ ሰዎች ካላችሁ ለኢትዮጵያን ፕሮስፐረስ ጥያቄ ያላችሁ ፒፕልሰን ካለ ኤግዛምፕል ምናልባት ብዙዎቻችሁ ኢትዮጵያን ፕሮስፐረስን በተባበሩ ነው የምታውቁት፣ ዛሬ በዚህ መልክ አግኝታችሁታል። ኦኬ ኤግዛምፕል ማይኩን ውሰደኝ ነው። ኦኬ ቴንክ ዩ ሎሬት። ይሰማለሁ እስኪ የሚሰማ ከሆነ አንዴ ይሰማለሁ። ኦኬ ቴንክ ዩ ሎሬት። ቴንክ ዩ ኢትዮ ፕሮስፐረስ እናመሰግናለን። እኔ የምጠይቀው ጥያቄ በተለይ ብዙ ተቃዋሚዎች እንደተገኙ ይታወቃል። በተለይ እነ ጎፈር ወንድማችን እዚህ ውስጥ ቢኖር ተነስቶ ስለሱ ሊናገር በጣም ደስ ይለኝ ነበር። በጣም ምን ያህል ሂሮ እንደነበረ ሲናገር ሰምቻለሁ እና ያ ድባቡ ላይክ ዩ ኖ እንደ ላይክ ፓር ላይ እንደሚነገረው አይደለምና ምን ያህል ሰው ተገኝቷል ተብሎ ይገመታል ማለት ነው። እና ጉግልም ላይ አይቼዋለሁ ካናዳ ላይ ማአት ኢትዮጵያኖች ሽኝት በሚያደርጉበት ጊዜ ምን ያህል መጠን የሚሆን ሰው ተገኝቷል ብለህ ትገምታለህ? ይሄን ነው። ብዙም ጥያቄ የለኝም። ቴንክ ዩ ኢትዮ ፕሮስፐረስ። በዛውም ሰላም ለማለት ነው ወንድም። ቴንክ ዩ ማይክ ይዣለሁ ፕሮስፐረስ። ኦኬ የተገኘው ቤተክርስቲያኑ እስከቻለው ድረስ ነው። እንግዲህ በቁጥር ለማስቀመጥ በጣም ይከብዳል። ቤተክርስቲያኑ እስከቻሉ ቤተክርስቲያኑ ሙሉ በሙሉ ሞልቶ ነበረ። የፓርኪንግ ቦታዎችም በጣም ሙሉ ነበሩ። ግን በቁጥር ለማስቀመጥ በጣም ይከብደኛል። ምናልባት ከ1000 በላይ ይሆናል ብዬ አስባለሁ። ግን አይ ዶንት ቲንክ ሶ መገመት ይከብደኛል። በስተመጨረሻ ግን ሎሬት ምናልባት የምሩጽ በ1972 ሙኒክ ኦሎምፒክ ላይ
ኦኬ ተቋርጧል መልሼ ያስገባዋለሁ ወገኖቼ ጀግናው አትሌት ምሩጽ ይፍጠር ከአጼ ኃይለ ሥላሴ ኦኬ እሺ እንቀጥል ምናልባት በ1972 ሙኒክ ኦሎምፒክ ላይ በ10000 ሜትር ነሐስ በ1973 ሌጎስ መላው አፍሪካ ሻምፒዮን የ10000 ሜትር ወርቅ በ1973 እንዲሁ ሌጎስ መላው አፍሪካ ሻምፒዮን 5000 ሜትር ነሐስ እንዲህ እያለ ወደ 8 ሜዳሊያኖች እስከ 10 የሚሆን ሜዳሊያዎችን ያገኘ ሰው ነውና ይሄ ለሀገራችን እና የመጨረሻ ደግሞ የወርቅ ጫማ ተሸላሚ መሆኑን ልብ እንድትሉት ለማለት ያክል ነው በጣም አመሰግናለሁ ኢትዮጵያን ፕሮስፐረስ ከዚሁ በተጨማሪ በአጼ ኃይለ ሥላሴ ጊዜ በጣም ታዋቂ የሆነው የንጉስ ኃይለ ሥላሴን ሰዓት አርማቸው ያለበትን ተሸልሞ እንደነበር ይታወቃል ከዛ በኋላ በሞስኮ ኦሎምፒክ ወርቅ በማምጣቱ በየትኛው ይሁን ከኮሎኔል በኢትዮጵያ መንግስት በደርግ ጊዜ ከኮሎኔል መንግስቱ 001 የሆነች የሰሌዳ ቁጥሯ 001 የሆነች በወቅቱ ሌተስት የሆነች ፔጆ 305 መሰለኝ ተሸልሞ ነበር ቤትም ተሸልሞ ነበር ለነገሩ እና ፎሮፎር ነው አይደለም ፎሮፎር አይደለችም 305 ነው አስታውሳለሁ እና ትክክል በወቅቱ ገና ዘመናዊ ነበረች ማስታውስበት ምክንያትም ነበረኝ 305 እና anyway እንግዲህ እሱ እውነተኛው ቦታ ሄዷል ግን ብሔራዊ ጀግና እንዴት እንፈጥራለን ያሉንን እናከብራለን ወይ አሁን ለምሳሌ አትሌት ኃይሌ ገብረስላሴ በሙኒክ በሚወዳደር ሰዓት ፖለቲካሊ ኢንኮሬክት የሆነ ነገር ተናግሯል ስለዚህ እግሩን በገመድ ጠልፈን እንጣል የሚሉ ነበሩ እስከዚህ ድረስ ነው እንግዲህና ለሀገር ያበረከተው አስተዋጽኦ ሳይሆን የሚታየው አሁን ጀጅ እየተደረገ ያለው በፖለቲካ ንግግር ሆኗል እና ይሄንን አምላክ ይለውጥልን ነው የምለው ለነበረን ጊዜ ከልብ አመሰግናለሁ ኢትዮጵያን ፕሮስፐረስ መልካም ጊዜ ኦኬ ይሄው ነው እንግዲህ ወገኖቼ በዚህ መልክ አሁን አድምጣችኋል የኢትዮጵያ መንግስት ተገቢውን ጥረት አድርጓል